استمتع ለማሸነፍ የምታደርጊው ጥረት ነበር ወይስ የምር ተመችቶሽ ነበር የምር ነበር እንደምትወጪ ነግሪ ነበር ኦሬዲ ነው ወይስ የሆነ ባለ ሀብት ነገር አይ ቲንክ የሚመስለኝ V8 ነው የሚይዘው ምናምን እሱን ነገሮች ካለቁ በኋላ ነው ተረዳሁት የመድፈርም ምናምን ዘግን እግዚአብሔር ይመስገን አምልጫለሁ ከዛ የመድፈር ሙከራ እኔ ማወቅ የምፈልገው ከላጤ በፊት የዴቲንግ የሪሌሽንሺፕ ምንም ኤክስፒሪየንስ አልነበረሽም አሁን ልናገረው ነበረኝ እንግዲህ መሳያ የጣልክበት እንትን ላንተ ፌር ነው ለኛ ግን እንትኖቹ ፌር አልነበረም ሞስትሊ ፌር አልነበረም ሰላም ለእናንተ ተመልካቾቻችን ወደ አለላ ፖድካስት እንኳን ደህና መጣችሁ እኔ ሃኒ አለላ ነኝ ዛሬ አንድ ስላጤ ቆንጆ እንግዳ ይዤቻለሁ እንኳን ደህና መጣችሁ ወደ አለላ ፖድካስት እንኳን ደህና ቆየሽኝ ግን አለላ ታውቂው ታፍተሻታቂ ስለዚህ ሙያ የለኝም እያልሽ ነው አይ ምንድነው ግን ማለቴ እኔ አይደለም ሙያ የለሽም ልለው ይችላል ያው የእናቶቻችን ባሎች የድሮ እናቶች ምናምን ሙያቸው የሚለካው ዳንቴል ሲሰሩ ስፌት ሲሰሩ ምናምን አይደል ይሄ ተሰራበት ማለት አለላ ማለት ኦኬ እኔ ቤታችሁ እርግጠኛ ነኝ ሞሰብ ወርቅ ይኖራል ሰውን በአብዛኛው ባለላ ነው አሁን ነው በክር ምናምን የተጀመረው ሶ አለላ ለምን አልሽ አለላ ያልኩት አለላ ይሆን እንደምታዩ የተለያየ ቀለም አይደል ያለው ሰው ኢትዮጵያን ደግሞ ስታስበት ትንሽ በወጣሽ ቁጥር የተለያየ ባህል የተለያየ ሴት ነው ያለንና ሰው ኢትዮጵያን አለላ ይገልጻታል በያሰብኩ የተለያየ ባህል የተለያየ ቀለም አለን ሞሰብ ወርቅ ወይም ስፌቶቻችን እንደዚህ በተለያየ ቀለም አንድ ላይ ሆኖ ነው አይደል ይሄን የሚያምር ነገር ይሰጡን ስለዚህ ኢትዮጵያም የተለያየ ነገር መኖሩ ብቻ ሳይሆን ያንን የተለያየ ነገር አንድ ላይ ስናደርገው ነው አንድ የምታምር ኢትዮጵያ የሚሰጠን በያስበኝ የፍልስፍና ወዳት በጣም እንደውም ያልተለመደ ስም ነው እንደዚህ ትብያለቅ ደስ ይላል እንኳን ደህና መጣሽ አመሰግናለሁ ቴንክ ዩ እንተዋወቅሽ እሺ ሎኤላ ባላለው ሎኤላ ባይሉ ባላለው በብዛት አሁን ሞር የታወቁት ላጤ ሾው ላይ ነው ከዛ በፊትም ላይክ ስራዎች ሰራ ነበር ግን ሞር ላጤ ሾው ጎልተን እንድንወጣ አደረገና ዛሬ ነው የምታወቀው ስምሽ ራሱ ለየት ያለ ነው ምን ማለት ነው ብዙ እርግጠኛ ትምህርት ቤት ምናምን ብቸኛ ነበርሽ አይደል በዚህ ስቲል ነው ሰምቼ አላውቅም ምን ማለት ነው እግዚአብሔር ከኔ ጋር ነው በብራይስጥ ነው ኦኬ ሎኤላ አይደል ሎኤላ ደስ ይላል በጣም ከዛ በፊት ከልጅነትሽ ጀምሮ ያለው ነገር ያወራን እንጣና የተወለድሽ የልጅነትሽ ጊዜ ምን ይመስል ነበር ስለ ቤተሰቦችሽ ነው ተወለድኩት አዲስ አበባ 4 ኪሎ የግንፍሌ ልጅ መሃል ግንፍሌ ነው ተወልጄ ያደግኩት ስላሴ ተጠመቅኩ ምናምን ግን በአንዳንድ ምክንያቶች ቤተሰብ ወጣለና ወደ አየር ጤና አካባቢ ሞቭ አደረግን እዛው ነው ሞስትሊ እዛው አካባቢ ነው ትምህርቴን የሚጨረስኩት አየር ጤና አካባቢ ቤተሰብ አካዳሚ የሚባል እንዴት ነው ከነርሰሪስ ከ3ኛ ክፍል አንድ ትምህርት ቤት ከ4ኛ እስከ 10ኛ አንድ ትምህርት ቤት ስለዚህ ከኬጂ ጀምሮ አየር ጤና ነው ሙቭ አደረግን ይሄ 4 አመት ምናምን ሲሆን ለትምህርት ቤት እና ጥሩ ትምህርት ቤት ተመርሬ ያደግኩኝ አሪፍ ፋሚሊ ነው ያለኝ እግዚአብሔር ይመስገን ነበርሽ እኔ ዝምተኛ ልጅ ነበርኩ በእውነት እናቴ አይ ቲንክ ሾው ላይም ተናግረዋለችና የድሮ ስም ባይሆንብኝ ካሰችልሽ ነበር ትለኛለች እና ታላቅ ወንድሜ በጣም አስቸጋሪ ነበርና ኢቭን በሽታው ይለያታል እንዴት ነው ሌላ ሰው ቢያቅፈው ይለያታል በሽታውና ካጠገባ እንድትርቅ አይፈልግም እኔ ደግሞ አጥበሽኝ ምንሽ ተስቀምጪኝ ማልነቀነቅ በቃ ዝምተኛ ልጅ ነበርኩና የድሮ ስም ባይሆን ካሰችብልሽ ደስ ይለኝ ነበር ትለኛለች ስለዚህ ትምህርት ቤትም አንድ አይነት ባህሪ ነው ያለሽ ዝምተኛ ነበርኩ ከዛ የሆነች ሰዓት ማለት ይሄ ፋየር ኤጅ ነው ግን ይሄ መረበሽ ምናምን ግድ ነው ረብሻለሁ ምናምን ትምህርት ቤት ላይ ግን ዲስ ማች አይደለም ፈራለሁኝ ይሄ የነሳት ለሄድ ማለት መረበሽ ምናምን ትይና ወላጅ አምጡ ምናምን የምትባለው ኬስ ታስፈራኝና ደግሞ ቀቀደባለሁ ግን ስኩል ላይፍ ምናምን በደንብ አይቻለሁ ቃሉ ሰርሽም ነበር ወላጅ አምጪ ተብለሽ ራስዳለሁ ደግሞ የኔ እናት እንዲ ቅርብ ነው የምትሰራውና አብረን ስለምናልፍ ምናምን እና የሆነ ሰዓት ጎኔን ያመኛል አለው ሩጡ ምናምን እንባላለን ስንቀጣ ምናምን ኩላሊት ወላጅ አምጪ አንቺ ማመጭ ትሰሪያለሽ ምናምን እና ሁሌ የሆነ ሰዓት ማመላለስ ስለሚሰለቸኝ ከጥፋት በስፖርት ምክንያት ነበር ወላጅ አረ ልደት እናከብራለን እኛ ንቀጠቀጥ ወይ ታይውስኪ የትምህርት አይወራ ማለት ያው ጥፋት እናጠፋለን በርግጥ አልዋሽም እሱ ግን ደስ ይላል ጥፋቱ ከዛ በኋላስ
ሃይ ስኩል ጨረስኩኝ 12 ኤስዋይስ የሚባል ትምህርት ቤት ካወቅሽው ብስራተ ገብርኤል አካባቢ ከዛ ወደ ትምህርት ቤት ከዛ በፊት እንቅስቃሴዎች ምናምን ታደርጊ ነበር ክለቦች ምናምን ወይስ ብዙ እንትን ውስጥ እንደዛ ምን አይነት ተማሪ ነበር ዝም ብቻ ስትይ በደንብ ግለጭልኝ ዝምተኛ አይደለም ክላስ ውስጥ ረባሽ ነኝ obviously እኔ እሱ አላሽም ግን ይሄ ክለብ ውስጥ ይሄ ምናምንም ድራማ ምናምን ድሮ ይመቸኝ ነበር ትጌታይቱ ምናምን ሆኜ ሰርቼ አውቃለሁ ግን ይሄ ኮንፊደንስ እንትን አይለኝም ይሄ ተማሪ በተሰበሰበበት ምናምን ወጥቶ የማቅረብ ፉል ኮንፊደንስ በቃ ችግር የለብኝ እሱ ነገር ይሄ ሳልፈራን ያደኩት እሱ ነገር obviously ክራሽስ ምናምን አልነበረም ይሄ የፍቅር ጥያቄዎች ምናምን ደግሞ ቆንጆ ነሽና ነበሩ መሰለኝ ትልሽ ያኔ ትምህርት ላይ ፎከስ ስለማድረግ አይዞሽ የስን ጊዜ ንገሪኝ እስኪ ያው አልፋል ከዛ ደግሞ ያው የልጅነት ጊዜ ነው ፈን ነገር ነው የሚበዛው ምናምን ነገር ነው ክራሽ ይኖራል ከስንት አንድ ሰዎች ናቸው በዛ ጊዜ ቁም ነገር የሚጀምሩት ክራሽ ይበዛል ግን እኔ አሁን ለቁም ነገር እንትን ሚል የለም እኔ አሁን መሳቅ ነው የሆነ ነገር ቢሉኝ ክትክት ብዬ ምናምን መስቅ ሰው ነኝና ወጪማ በቃ ቁም ነገር የላትም አይነት ነገር ነው በዛ ኤጅ እኔም ደግሞ እንደዛ አላስብም በዛ ኤጅ እኔ እንዴት መሰለሽ 10ኛ ክፍል ኢቭን መላፋት ነው ከጓደኞቼ ጋር በቃ ፈን ነው እንጂ ይሄ ፍቅር ምናምን ውስጥ ትልቅ ኮንኩ በኋላ ነው ክራሽ የሚመጡ ነገሮች እንዴት ነበር የምታስተናግጂው አስተናግዳለሁ ግን አንድ ሰው ብቻ ነበር ክራሽ የነበረብኝ አንቺ ነበረብሽ ግን ክራሽ ሳይሆን የሆነ በቃ ከዛ ግን አያውቅም ነበር አያውቅም እንደው ልጅነት እኮ ነው ታውቂያለሽ እኮ እንደማይሆን ግን የሆነ በቃ ስታየው ምናምን ትሚልሽ አይደለም እንደዚህ አይነት ነገር ነው እንጂ ስማች ክራሽ ኦኬ የለብኝም ከዛ በኋላ ወደ አቋራጭ ሐሳብ ተመለሽ ወዲቲኝ ከዛ በቃ ኮሌጅ ነው የገባሁት ሆስተስ ለመሆን ነበረ መጀመሪያ 12 እንትን ስል ወደ ሆስተስነት ነበርና የዛ ሰዓት እድሜሽ አልደረሰም ምናምን ብላ እንትን ስለኝ ሆቴል ማኔጅመንት ብትማሪ አሪፍ ነው ምናምን ብላ አንድ ሰጀስት አደረገችኝ አክስታለችኝ ሆስተስ ከዛ በቃ ሆቴል ማኔጅመንት ይሄ ያልተበላበት ስራ ነው ምናምን ሞክሪው ምናምን አሉ ቀጣ እሱን የተማርኩት በቃ ከዛ አንድም ሁለቴ ሆስተስ ሞከርኩኝ ሰውቅ አልሆነም ታውቁት እሱ ነበር የልጅነት ህልምሽ ደስ ይለኝ ነበር ደግሞ ሰው አንድ አክስታለችኝ አባቴ እህትና እሱ ሜሮን ነው የምመስለው ምናምን በቃ ሆስተሱኛ ሁሉ በብዛት የሚጋፉኝ ወደ ሆስተስነት ምናምን ነው የሆነ ሰዓት እንትን አለኝ ከዛ ሲሄድ መዳፍሽ አጭር ነው እድሜሽ ገና ነው ይርፈልስኝ ሰበቀ የሆነ ሰዓት ቆረጠልኝ መዳፍሽ አጭር ነው የሚባል ነገር አለ እጅሽ አጭር ነው አለችኝ የምርሽ ነው ይሄ ሰው የሆነ ተስፋሽ እንትን የሚለው የለም እንደ ሲሆን ይሆናል በቃ ይፈጣሪ ፍቃድ አይደለም ብዬ ከዛ ሆቴል ቱሪዝም ጨርሽ እሱን ጨረስኩኝ እየተማርኩኝ ሰራ ነበር ደስ ይል ነበር ሞርኛ ግቢ ውስጥ አንቀመጥም ቶሎ እንማራለን እንወጣለን ግን ደስ ይላል ይሄን ያህል እንትን ብሎኛል ከቤት እየሆነ ስለሆነ የምትመላለሽ ዶርም ምናምን የለም ዶርም የለም ጠዋት ክላስ ካለሽ ከሰዓት የለሽም ሰው ከሰዓት አንድ ጓደኛ አለችኝ እንድቹ ስንዞር ምናምን እንገባለን ምን ተቀየራውን ሃይ ስኩል ኤሌመንታሪ ምናምን ከነበረችው ሌላ ኮሌጅ ስትገባ ምን የሆነ ነገር አዳረገች ወይ ምን ቀነሰች ያው እድሜ ሲጨምር ምን ቀነሳቸው ምን ጨምራቸው ነገሮች አሉ አይደል ትንሽ ማቹርድ ትሆኛለሽ እዛ ላይ ስትገቢ እንደ ድሮ ይሄ መሳቁም ምናምንም ታቆሚያለሽ እድሜሽ በጨመረ ቁጥር የሆነ ቁም ነገርሽ እንትን ይያል ይመጣልና ሞርስቲ እንደው ትምህርት ላይ ፎከስ ላድርግ ምናምን ታያለሽ ፋታም አይሰጥሽም ደግሞ ትምህርቱ አንዳንዴ ፈተና በየጊዜው ይመጣልና ምናምን ሞር ወደዛ ነገርሽ ፎከስ ታደርጊያለሽ እንደ ድሮ እንዲ ምናምን አትይ ይሄ ሳቄንም ምንንም ትንሽ ቆጠብ አደረኩኝ ሞር እንደውም ግቢ ውስጥ በኮስታራነት ነው የምታወቀው ኮሌጅ ስቲል ነው ሰው ኮስታራነት ነው የሚያውቀው ቆይ ማቹርድ መሆን ሳቅን ይነጥቃል ብለሽ ታስበልሽ አይነጥቅም ግን የሆነ ሰዓት በጣም ምስቂ ምናምን ስትሆኚ አንዳንዴ ይሄ ማይከፋሽ ይመስላችኋል ሰዎች ቁም ነገር የሌለሽ ይመስላችኋል ምናምና ሁሌ ምስቀው ምናምን ነገር ነው የምትባየው ሰው የሆነ ሰዓት መሳቂ የሌለብሽ ቦታን እንደማትስቂ እንትን ትያለሽ ምናምን እሱን ነገር ትማሪበታለሽ ማለት አዳዲስ የሆነ ላይፉን ትለምጃለሽ እንደ ክላስ አይደለም እንደ ይሄ ኖርማል ክላስ እንደምትማሩ አይደለም የሆነ ሰዓት የሆነ ነገር ይቀየርብሻል ነው ግን ያው ማቹርድ እንደሆነ ትንሽ ረርቶኛል ሃይ ስኩል ይሻላል ያጋጠምሽ ፈተና ነበር ኮሌጅ ህይወት ላይ
ሞራንቺ የእናትሽ ምግብ እየበላሽ ምናምን የለመድሽው ቦታ ላይ ሆነሽ ነው ሌላ ሀገር አልሄድሽም ትንሽ አስሎች ይቀንስልሻል ግን ስቲል ይከብድሻል በአስተማሪዎች አንዳንዴ የሚደርስብሽ ነገር ይኖራል ሴት ነሽ ከባድ ነው ምግቡም obviously ጧት ከወጣሽ ምሳሽን መብላትሽ አይቀርም ውጪና ይከብዳል የውጭ ምግብ ለምደሽ አንዳንድ እንታመማለን ምናምን ያስተማሪዎች አለ የሆነ ነገር ምናምን ምን ትንሽ ያስተማሪዎች ምን ሰማይ ጠሩ አንድ አስተማሪ ነበሩና ወደ ያርቂ ራሱ ሜዳልች እንዲሳፍ እሳቸው እንዴት ነው መሰለሽ ትልቅ ሰው ናቸው በሚሊዮን ሰዳቸው ትልቅ ሰው ናቸውና ወንድ ልጅ የተፈጠረው ከሴት ነው ምናምንና ወንዶችን ብዙ እንትና ያረጉት ሞር ፎከስ የሚሰጡት ከትምርቱ ይልቅ ራሱ ስለ ሴትነት የተፈጠረው ከሴት ጎን እኮ ነው ምናምን ይላሉ ማለት ነው እንዴ የነኩሽ ምናምን በቃ ተሳቀቀያለሽ ብታይ ወይ ነጭ ከወንድ ጎን የተፈጠረችው እንዴ ነው ምሽ ወንድ አንተ እኮ ከሷ እኮ ነው የተፈጠርከው ምናምን ይሉሽ ሰውነቱ ለምዱ እንደዚህ የሚያረጓቸው ወልዳሃለች ሴት ማለታቸው ይሆናል አላቅ እኔ ኖቲስ አላረጋቸውም የሆነ ሰዓት በቃ በጣም መኮሳተር ስጀምር እንደው ፈታ አረጉኝ እንጂ ትንሽ ከብዳል ግሬድ አውቀው ለማሳሳት ይሞክራሉ ምናምን ከተናለው ትንሽ ከብዳል ግን የውጭውን ዓለምም ደግሞ የምትለምጂው ይሄ እንትኑን ያኔ ቢያንስ ወይ ሰርቪስ አለሽ ሃይ ስኩል ቤትሽ ቶሎ ትደርሻለሽ or ደግሞ ቅርብ ነው የሚሆነው ይሄ ግን ታክሲው ስቲ ብዙ ሰው ታቂብታለሽ ምናምን ከባድ ነው ትንሽ ከብድ ነበር የግቢ ላይፍ ላይ ምን ይገርመኛል መሰለሽ አክቹሊ ሁሉም ላይ አለ እኛ ጋር ላይ ያሉ አስተማሪዎች ሆነ ተማሪ ይማራል አጥንቶ ከዛ በትክክል የተጠየቀውን ከመለሰ ማለፍ አለበት ግን ካልኩሌሽኑ እንዴት መልሱን እንዳያገኘው አድርጌ ያቄ ላውጣና በጣም ነው የሚገረመው ማለት ነፍሱን ይማራው አሁን በህይወት የለም ወጣት ነው በወጣትነቱ ነው ያረፈው እኛ ስንማርና በጭራሽ የሚያገኝ ተማሪ የለም በሱ ማለት ማግኘት አቅም ሳይኖርሽ ቀርቶ ሳይሆን አንቺ ብትችይውም አይሰጥም ለተማሪ ይላልና ለምሳሌ እኔ ተማርኩት ጆርናሊዝም ነውና መቀሌ ስለነበር ቋንቋውን ማናቀውምና ወተን አሳይመንት ሰጥሻል ለምሳሌ ይሄንን አሳይመንት ካልሰራሽ ፈተናውን አትፈተኝም አብዛኛውን ሞጁል ኮርስ ነው ያ ማለት አንድ ኮርስ በሳምንት የሚያልቅም ነው ማለት ነውና ይሄንን ትልቅ ውጤት ነው የሚይዘው ምናምን ሲልሽ ለምሳሌ ከ40 ከ50 ተይዞ ሌላው ፈተና ነው ብለሽ አስበሽ ወተን የሆነ ድርጅት ሄደን ለዛም ደግሞ የሆነ ኢንቨስቲጌት ልታረጊ መጣሽ መስላችኋል የተማሪ መታወቂያ ሳይተላት ታመኝ ትችያለሽ ከዛ እነሱን በትግርኛ ኢንተርቪው አድርገሽ ከዛ ወደ አማርኛ ታስተረጉሚና ከዛ ወደ እንግሊዘኛ ቀይረሽ ምናምን በዛች ሳምንት ውስጥ ማለት ነው እሱን አስገብተን ከ5 ሚኒት ያዘ የመረሽን ነው እንደዛ ለፍተሽ አስቢው ያ እና ከ5 መሆኑን በቃ አንደኛ ሁሉም አይሰራም ግን አልሰራም ማለት ደግሞ አቼን ፈተና ላይ አትቀመጭ ከዛ ከ5 ሰርተን ትልቁ ፍስት ነበር አስቢ ሶስት አስተርጉመሽ ለፍተሽ ጽፈሽ አረበስ ኢቭን ለማጥናት የአንድ ሳምንት ኮርስ ስለሆነ ለማጥናት ታይም አይኖርሽም አብዛኛውን ታይምሽን አሳይመንቱ ላይ ነው ኢንቨስትመንት ታደርጊውና በቃ አይሰጥምና እነዚህ ነገሮች ታስቢ አትንሽ ነው አንዳንዴ ያው ያናድድሻል ከማለፍ እስካለብሽ ድረስ ደግሞ ላይፍሽ ነው ትማሪልሽ ነው መርጠሽ የምትኖሪው ላይፍ ከሆነ ከዛ በኋላ ግራጁዌት አደረግሽ ከዛ ኔክስት ስቴፕሽ ምን ሆነ ላጤሾ በቅርብ ነው ሳልመረቅ ነው ላጤሾ ስሰራ የነበረው የእውነት መቼ ነው ግራጁዌት ያደረግሽ ማለት ነው ቅርብ ጊዜ በዚህ አመት ጳጉሜ ላይ እንዴ በጣም ቅርብ ነው ላጤሾ ላይ ነው ወደ ገባሁት እሺ ወደ ላጤ እንዴት ሄድሽ ስለዚህ ወደ እሱ መምጣት እንችላለን በርግጥ ሳስፔንስ እናርጋችሁ ወደ ላጤ ከመሄዷ በፊት ከመመረቅሽ በፊትም ነው አይደል ላጤን የተቀመጥሽ ስለዚህ ከሱ ከመሄዳችን በፊት ስለ ፋሚሊሽ ንገሪኝ ምን አይነት ልጅ እንደነበርሽ አይ ቲንክ ብቸኛ ሴት ነሽ ስለነሱ ስላስተዳደግሽ ቤት ውስጥ ስለነበረሽ ኤክስፒሪየንስ ከዛ ደግሞ ከትምህርት ቤትም አካባቢን ቤተሰቦቻችንም ነው የሚሰሩንና አንቺን እንዲሰሩሽ ምን አይነት አስተዋጽኦ እንዳደረጉ የነሱን ሚና እናውራ ቴንክስ ቱ ጋድ እግዚአብሔር ይመስገን ጎሎብን አላደግንም እኛ እኔ እናገራለሁ ማለት ከሚበሉት ላይ የቀነሱ ነው ቤዝ ያዙ ተብለን ያደግነው በደንብ እኔም ወንድሞችም እና አሪፍ ትምህርት አስተምረውናል እየቀጣች አባቴ አይማታ ያባቴ ትልቁ ቁጣ ምንድነው ያነሳሽና የሆነ ነገር አድርጎሽ ቁጭ አድርጎሽ ጥሎሽ ሄደ እናቴ ወንድሜን እኔ ብዙ አልተመታው ወንድሜን ኢቭን በቦክስ ተመታው ነበር በዚህ ሲከላት እንዲየመታችሁ ምናምን ማለት ነው ቀጥ አርጋ ያሳደገችው እሷ ናት እኛንም እንዲ ነው በቃ ስርዓቱንም እናቀዋለን
የውጭውን ላይፍ እንድንለምደው አድርጋ ግን የትኛው ይጎዳናል የትኛው ይጠቅመናል እሱን ማስተምራን ያሳደገችንና አሪፍ ቤተሰብ ነው ያለን እግዚአብሔር ይመስገን ጥሩ ትምህርት ቤት ኢቭን ሰራውንዲንግ ላይ ያለ ትምህርት ቤት ነው ያስገባችኝ እንደፈለገች እንድትቆጣጣረኝ ማለት ነውና አብረን እየገባን አብረን እየወጣን ኢቭን አሁን ሰፈር ውስጥ የምታወቀው እሷ ከናቷ ጋር የምትሄደው ልጅ ናታ ምናምን ነው የሚባለው አንለያይም ኢቭን አንድ አልጋ ላይ ነው አሁን ምንተኛው እና እቺን ነገር እንትን ስትይ አባትሽስ አባቴም በጣም ነው የምወደው ታዲያ ሶስታችሁም ነው የምትተኛው አሁን ነጥዬው ቆይ ለብዬ እስከሞት ድረስ እኔ የሆነ ሰዓት እፈራለሁኝ ብቻ ይመተኛት ነበርና ከሷ ጋር መተኛት ጀመርኩኝ ግን አሁን አብሬ አድርግና እኔ ሄዳለሁ እኔ ተኛለሁ ሌላ ኦኬ የሆነ በቃ አንለያይም እኔ ሌላም ቦታ ሳድር ምናምን ይደብራቸዋል እንዴት ሆነሽ ምናምን ይደውላሉ ግን ጓደኞቼ ጋር እንኳን ሳድር ከባድ ተለያይተን አናውቅም እና እፈራለሁኝ አንዳንዴ ሞት ምናምን ራሱ ደውይ ይላሉ ሾም ላይ ስታወሪ እንደተረዳሁት ሞር እንደ ጓደኛ የምታወሪያት ሚስተር ሼር የምታረጋት ምናምን እናትሽ ናት አይደል ስለዚህ እንደዛ ከሆነ ጥያቄዎችን ላንሳልሽ ለእናትሽ የነገርሻት ይሄ ለጓደኛ ያልነገርሻት ለእናትሽ የነገርሻት ትልቁ ሚስጥር ምንድነው አንድ ሁለተኛ ደግሞ ከእናትሽ ያገኘሽው በቃ በህይወቴ ይሄ በጣም ቤስት አድቫይስ ነው የምትይው ከሷ የወሰድሽው ቆንጆ ምክር ሚስጥር ለጓደኛ ያልነገርኳት ለእናቴ የለም ወይ ለራሴ ይዟል ወይ ለእናት ሌላ ሰው ለእናቱ የማይነግረው እኔ ግን እናቴን ስለምቀርባት ነገርኳት የምትይው ሚስጥር ማለት እንደው ስለክራሽም ስለምንም አናወራቸው እንዴት ወይ እኔ እንጃ አልመጣልኝም ግን ይኖራል እኮ ነገርያስ ሊኖር ይችላል ግን አሁን ላይ አልመጣልኝም ግን ምነግራት ይኖረኛል እሺ ወይ ላሻሽልልሽ ግልጽ ሆነሽ ኦቨር ሼር አድርገሻት በዛ ነገር እንዴት ታረጋለሽ ያለችሽ ነገር ማለት ነው ሚስጥሩን ታላስታውሽ እንደዚህ ነገር ወደ ምክር መቆጣት ሳይሆን ወደ ምክርነት ሊሄድ ይችላል ለምን እንደዛ ያደረግሽው እንዲኮ እንዲ ላይ ሆነ ይችላል ምናምን ብላ ልትመክረኝ ይችላል እንጂ ስማች ቁጣ የለውም ስቲል ነው አሁን እንደው አንዳንዴ ማምሽቻ አንቺ እንደው በወንድ ሰዓት ለምን ትገቢያለሽ ምናምን ብሎ ቁጣ ይመጣል ትንሽ በማምሸቱ ወይ በስራ ምሽቼ ምናምን እንጂ ስማች አሁን ወደ ምክር ተቀይሯለች ቁጣን እኔ ማላምንበትም አንዳንዴ ይሄ ተቆጥተሹ ያኔ አሁን በቲኔጀርነት ብትቆጣሽ እንደው ሞጣሉ ከዚህ ቤት ምናምን ብለሽ ምትይ ነገር አለ አይደል እኔ እንደዛ አላሳለፍኩም ግን እንደዛ ምንል ይመስለኛል እና ቁጣውን ወደ እንትን ተቀይሯውና ወደ በምክር ወይ ታልፈዋለች እንጂ ዲስማቻ ተቆጣ ነውኛ አንቺን አልገረፈችም አረኔ ተመትቻለሁ የሆነ ጊዜ ምግብ ሳልበላ ትዝ የሚለኝ እሱ ነው ትምህርት ትማር ነበር እናቴ ማታና ሄዳ በቃ ዛሬ ማታ ነው የምትመጣው ብዬ ለጓደኛዬ ቤት ቆይቼ ምናምን ስል እሷ ለካ ትምህርት ቤት አልሄደችም ጣፍቻለሁ ምናምን ውሻ ነበረን እሱ ፊት እሷ ኋላ ነው ያየዋት ከሩቅ መጣሽ ምንም አልተናገረችም ኮባ ነው የተላጠው ማለት ነው እሱ አለቀ የሆነ ነገር ከዛ ሲታይ ምግብ የማልበላውትም ጭራሽ በቃ ወረደችብኝ ከሰበላ ግን ቀጣኛ አጣቀ አንዴ የሆነ ጊዜም በቃ አለችኝና ወጣላት በቃ በወንድሜ ስለወጣላት በኮባማ ያመመው ድንጋጤው ነው አይ ወንጫት ምናምን ሳይወርድብኝ አይቀርም የሆነች ነገር ተመትቻለሁ ግን ባገኘችው ቃ ነው እሷ የምትማታው ባገኘችው ቃ ትማታለች ግን ያው ይጸጽትሻል እኮ በኋላ ግን አትምርሽ እሱን እናከራለሁ ስለዚህ ወደ ምክሩ እንመለስሽ የረሳውልሽ መስልሽ ነበር አይደል ምክር እሷ ወደ ፈጣሪ እንዳደላ ነው ይችላል ሚስጥር ስላልነገርሽም ሁለት አድርጊው እንትን ምክሩና የሰጠችሽ ሁለት ምክርሽ ቆንጆ ምክር ወደ ፈጣሪሽ ቅረብ የሚል ምክር አላትና ከምንም በላይ ፈጣሪሽን መጀመሪያ ፈጣሪሽን አስቀድሚ ነው እግዚአብሔርን አስቀድሚ ነው ጸሎት ምናምን እንደናደርግ እሱ ነው ሁሌ ምክሯ ሲቀጥል ደግሞ ራስሽን ቻይ ነው እኔ በሞት አንድ ነገር በሆን ራስሽን ምጪ ሰይሁኝ ሙያውንም ቻይ የሰው እጃቲ ነው ሁሌ ምክሯ በቃ እሷና እንጀራውም እንዴት እንደሚሰራ በቃ ሁሉ ነገሩን ልመጂ አንቺ በዚህ እድሜሽ እኔ በሞት ምንብል እንድትጎጂ አልፈልግም ሁሌ በየቀኑ እሱ ነው ምክሯ እና ይሄን ቻይ ለምን ይሄን አትችይም በቃ ቻይ ይችላልው በይ ምናምን ነው አንድ ነገር በሆን አይቆጨኝም ቢያንስ ሁለተኛው አንድ ሰርቻለሁ አንቺን እንደኔ አርጊ ሰርችሽ ነው ማርፈው ምናምን ነው የምትልሽና ሴት ስለሆንኩ ደግሞ ሞርም ትገፋኛለሽ ማለት እንድለምደው ቀጣ ያለ ትዳር አለ ምናምንና የሰው እጅ እንድታይ አልፈልግም
በራስሽ ሰርተሽ ግቢ እሱ ነው እሱን ናይስ ከዛ ግራጁዌት ሳታደርጊ የላጤ አጋጣሚ መጣ እንዴት ነው ወደዛ ጆይን ያደረግሽው በምን ሰማሽ ተማሪ ከነበርሽ ተማሪም ሆኜ እንደዚህ ማስታወቂያ ምናምን ሰራ ነበር አስና 12ኛ ክፍል ምናምን የጀመርኩት ነው የፍሪ ሄርባል ምናምን ሰራ ምናምንና የሆነ ማቃው ሰው እንዲ በማስታወቂያ እንዲኮ የሚባል ነገር አለ ለምን አሞክሪም እንደውም ኤጅ ይወጣለት ከ25 እስከ 30 ባለው ኤጅ ጋፕ ነበር ግን ሞክሪ እስቲ ምናምን አለኝ ኦኬ ምንም አላልኩት ቤቲንግ እጄ ነበር እንደውም እሺ ምን አይነት ነው ምናምን ስለው መተሽ በቃ እንትን አለ ካስቲንግ አለ ከ25 በታች ነሽ በታች ነኝ ምንም የለኝም ግራጁዌት ካደረግሽ ትንሽ ገና ነኝ ማለት 25 ሞር 25 እዛ የለም ስቲል ላጤ ሾው ላይ ብዙ 25 የሉም ከ22 እስከ እንዴ 24 ቤት ነው እንዳለ ከዛ እሺ በቃ ያልኩት ከዛ በነጋታው ናይ ምናምን አለኝ ሄድኩኝ ካስቲንግ ከዛ በሁለተኛው ድጋሜ እየተጣራ ስንት ሰው ነበር መስሽ ወደ 300 ሰው ምናምን ሴት ነበር ላጤ ሾው ለማመስገም ማለት ነው እና ሰው የሚመስለው 10አችን ብቻ እንትን ብለን ያው ሰው ኔጌቲቭንም ሻወራ ኦርም ይሆነ 20 30 ነው ኤክስፔክት ያደረኩት 300 በጣም እኔ ለብቻ ማለት አገር ህዝብ ነው ያለው ከዛ እየተቀነሰ እንደዛ እየተቀነሰ 10 ቀረ ከዛ ያለ ነው በቃ ልክ 10 ሲቀር ዋና አለበት ኦዲሽን እንትን ከሚያደርጉት ውስጥ ነው የለም ኦኬ ሌላ ናቸው እሱ አይመርጥም እሱ ያየን ኦሬዲ ላይክ ከሊሞዚኑ ሲወርድ ነው ተመጀመሪያ ጊዜ ያየነው እሱ የሚያየን እኛም ያየነው በዛ ሰዓት ነው እንደውም ተለቆ ነበር እንጂ ላጤው የሚባል ሾው ምናምን ተብሎ ትሬለር ተለቆ ነበር ምናምንና እሱ ላይ ሞራየውት እሱን እንጂ እሱ አያቀን እና ከዛ ከ300 ምናምን ሰው ተመርጠን 10 ቀረ መጨረሻ ላይ ማኔጀር አየን እና ለተመዘገቢ ስትሄጂ 300 ሰዎች ናቸው በጣም ብዙ ናቸው ምን ነበር የተሰማሽ ስታያቸው ላይክ የሆነ ሰዓት ተደነግጫለሽ እና ግን ብዛታቸውን ስታይ ከነዚህ ሁሉማ እንዴት 10 ቀራለው ምናምን ታያለሽ ከዛ ያለን ሲደወልልን 10 ሴቶች በቃ ቀርታቸዋል በዚህ ቀን ኦሬዲ ቀረጻ ስለሚጀመር እንዲ ቦታ ምናምን አሉ ኤክሳይተር ነው እንኩት ግን የምር ግን ከ300 ሰው እንትን ብዬ ምናምን በቃ የምርም ለኔ አርጎት ነው እግዚአብሔር ምናምን ብዬ እንተናለ ጀመረ ሄደ 10 ገባችሁና ተደወለልሽ በቃ 10 ገባን ቀኑን ተወሰነ በዚህ ቀን እንድትገኙ በቃ ጸጉራችንን ምናችን ተሰራራን ምናምን ሻንጣችንን ይዘን ኩሶ ወደዛኛው ቤት ቀረጻው የነበረበት ቤት ወደዛ ሄደ ቀንን የተጀመረው በደንብ ማታቋቸው ሴቶች ነበሩ ሁላችሁም ከዛ እሱንም አይታችሁ ታጣቁም ለመጀመሪያ ጊዜ ነው ያያችሁት እንደነገርሽኝ ከሊሞዚን ስትወርዱ ምናምንና አንድ ቤት ውስጥ ነው የምትኖሩት ኦልሞስት ወር እናንተ ወር ነው ያያችሁት ምን ይመስል ነበር ከጀርባ ደግሞ ፕሮዳክሽን ደግሞ ብዙ ሰው ይኖራል ደግሞ ቆንጂዬ ይሆናችሁ ነበር የምትገቡት አይ ቲንክ ሜካፕ አርቲስት ነበራችሁ ምናምንና ስለሱ ንገሪኝ እስቲ ይከብዳል ከማታውቂው ሰው ጋር እንደ አዲስ ከቤተሰብ ተለይተሽ መኖር ከባድ ነው ግን እኛ የመጀመሪያ ቀን ገና ሜካፕ ተሰርተን መጀመሪያው ኤፒሶድ ላይ ነበር ቀን ማለት ነው በቃ ጉዞ ወደ መኪና ሲባል እየተጨፈረ ምናምንና የሆነ ለአንድ ወንድ ምን ልኳን መስል ምናምን እንላለን የሆነ ሰዓት ነው በቃ ቆመን እየጨፈረ ምናምን እንሄድ ነውና ደንግጠው የምር ግን ማለት መጣላላት የለባችሁም ለምን የምትዋደዱት እስከምንባል ኢቭን ያ እስከሆነ ኤፒሶድ ድረስ ፍቅር ውስጥ ነበራቸው ከዛ መመዳደብ ራሱ ሩም አንድ ሩም ውስጥ ሁለት ሴት ነው የሚተኛውና በቃ እኔና አንቺ አንድ ላይ ምናምን በቃ ያዘን ምናምን ጭራሽ ሄርሜላ ተከታተልሽ ያ ሩማን ተታ እኔ ጋር ነበር የምትተኛው አብረን በቃ ፍቅራችን ዲስማች ማለት ነው ቁጭ ብለን ለሊቱ ሙሉ ወሬ ነው በቃ ሲሳቅ ነው የሚታደረው ምንም በቃ ላይፋችንን እያወራን ከዛ ይመጡና ፕሮዳክሽኖቹ እንዴ እናንተ ለምን አትጣሉም እንዴ ለምን እንደምትዋደዱት ይሉናል እግዚአብሔር ብሳን ቁጭ በቃ አንዷ አስታለቅስ ለምን በቃ አብረን መላቀስ ሲሄዱ መላቀስ ኤሊሚኔት ሲደረጉ መላቀስ ተጀመረ በጣም ተላመድን በዛሽ ጊዜ ውስጥ ከዛ ግን በቃ የህዝቡ ብዛት ምናምን ስታየው አንዳቸው ሁሌ በየኤፒሶዱ አንድ ሰው ይሸኛልና ሰው ሲሸኝ የምታለቅሱት የምር ነው ምክንያቱም እኔ ሌሎቹን አላውቅም እኮ ቤኔፊት ነው ግን ያው አሁን እኔ ሄርሜላ ስቴድ ብቻ ነው ባይወጣኝ ሞር ምንድነው ለመድኳት በጣም ለመድኳት አብራይ ነው የምትተኛው እንደፈለኩ ማዛት እሷን ነው በቃ እንዴት ልበልሽ በጣም ተላመድንና እሷ አብራኝ ካልተኛች ካለችበት ሩም ይዣት መጥቼ ነው አብረን በቃ እንተኛ ነው በቃ ስናወራ ማታ ተነጋግረናል
ኦሬዲ ሰው አውቀዋለች ኢሊሚኔት እንደምትደረግ ውስጥ ይነግሮኛል ብላ ፓክ ማድረግ ጀመረች ማለት ነው። ያማቸዋል እንደ እናንተ ታይ ምናምን እላለሁ እኔ። ከዛ በነጋታው ሲያባራት የምር አልከፋኝም እና መታ ምናምን ስትለኝ በቃ የምር እምባዬ መጣ። ከዛ ተቆጣጣሪው እምባዬን ምናምን ከዛ ግን ወጣውም ይደውሉልናል እንዴት ሆናችሁ ዛሬ ማን ኢሊሚኔት ተደረገ ምናምን እንዲያድርጉ አትጠላሉ ምናምን እነሱም ደውለው ከዛ ግን በቃ የሚያለቅስ አለ ሲሄዱ ተለምጀልሽ በትንሽ ጊዜ ውስጥ። ስለዚህ ወደ መጀመሪያው እንመለስና እንደዚህ አይነት ነገር አለ ጆይን ብታደርጊ ብሎ የነገረሽ ሰው ምን ብሎ ነው የነገረሽ? እንዲህ አይነት ሾው አለ እንትኑ ዝርዝሩ ላከልኝ ከ25 አመት እስከ እንደዚህ መስፈርቶቹ ምናምን ብሎ ላከልኝ። ምን ነበር መስፈርቶቹ? ፎሪል አሁን ትዝ አይለኝም ግን በቃ እድሜው ትዝ ይለኛል። ከዛ ግን አሁን ለአንድ ወር ምናምን ስለምትገቢ ስራሽን እንደማቆም እንዳለብሽ ወር ትምህርትም ከሆነ ሪስክ ወስደሽ እንደምትገቢ ምናምን ኦኬ አልኩ። በዛ ሰዓት ሲንግል ሆነ አስታወሽኝ ሲንግል ሆነች ሴት ነው የሚለውና ኦኬ በቃ የዛን ሰዓት ደግሞ ረፍት ነበርኩኝ ክላስ ኦኬሽ በቃ ብዬ እንትን አልኩኝ። እግዚአብሔር ይመስገን ከ10ም 2 ቀርቼ እዚህ አስቢው እንግዲህ ከ300 ምናምን ሰው ነው ሁለተኛ ራሴን ጠብቃለሁ ብዬ አስቤው ማለት ነው። ከዛ ተነግሮሽ ሄድሽ ስትጂ ያው ላጤ ሾው ነው እኛ ጋር የመጀመሪያው ነው ባችለር ተብሎ የውጭውን እናየው ነበር። እንደውም ያኛው በጣም የሆነ ኦልሞስት የሆነ ሪያሊቲ ሾው ነገር ነው ያኛው እና የውጭውን ታውቂው ነበር መጀመሪያ ሐሳቡ ገብቶሽ ነበር ስትጂ ላጤ ምን እንደሆነ ምናምን? ባችለር አቋለው ኮቤልሽ ቢግ ብራዘርስ ምናምን ሲባል ሾውን አቋለው ግን እንትን አይደለም። ከዛ እንደውም ከጓደኛዬ ጋር ነው የሄድኩትኝ እና ልጅ እኮ ይሄ ነው ምናምን ብለው ሁሉ እዛ ነው ቁጭ ብዬ ለኦዲሽን ሄድኩ ቀን ያሳዩኝ እንጂ ምን ይሁን ምን በቃ እንደ ስራ ነገር አድርጌው ነበር የሄድኩት መጀመሪያ። ከዛ ልጅ እኮ ይሄ ነው ምናምን ብለሽ ታሳይኝ በቃ እንግዲህ ከሆነ ይሆናል ምናምን ብያት ነው። ከዛ መጨረሻ ላይ 10 ስንቀር ነው እንዲህ ያል ነው ምናምን ሲሉ ኦሬዲ ገብቼበታለሁ። ኦኬ ኢትዮጵያ ላይ መጀመሪያ ነው 10 ሴቶች የሆነ አንድን ወንድ ለማግኘት እየተፋለማችሁ እንደሆነ አታቂም ነበር ስትገቢ? መጀመሪያ እንዳላነበብኩት በቃ አላቆም ማለት ልጁ ሲልክልኝ ኦኬ ላይክ እንደ አንድ ስራ ነው እንደንትን ነው የወሰድኩት። ከዛ ጓደኛዬ ናት ልጁ እኮ ይሄ ነው ምናምን ብላ ማን ነው ስላት እንዲህ ሚስት ሊፈልግ ነው ገብቼበታለሁ። በቃ እንደኛዬን ኦሬዲ ከስንት ሰው ተመርጠሽ ላይክ 10 ላይ እየደረሽ በቃ እንግዲህ ከዛ እንደውም በዚህም ሞር እታወቅበታለሁ ገብቶኛል ኔጌቲቭ ነገር እንደሚመጣ ማለት ቫይራል እንደሚወጣ ይሄ ሾው እናውቀዋለን መጀመሪያ ምክንያቱም በኢትዮጵያ መጀመሪያ እስከሆነ ድረስ ታውቂዋለሽ ሰው በቃ እኛም ሞር እንደውም ስራችንን እንትን እንልበታለን ምናምን አለን በቃ ዛው ነው የተግባባነው። አንቺ ምን ስራሽ ብለሽ ተናገርሽ? ስትገቢ በነበረሽ አቲቲዩድ የነገርሻቸውንና ከዛ በኋላ ውስጥ ገብተሽ ደግሞ ጉዳዩን ከተረዳሽ በኋላ ምን ብለሽ እንዳስረዳሻት ለእናትሽ አልነገርኳትም። እስከሆነ ሰዓት አልነገርኳትም ማለት ይሄ ለሰው ሳወራው የሆነ ፌል የሚያደርግብኝ መሰለኝና ለማንም አልተናገርኩም። ልክ መጨረሻ ሻንጣዬን ፓክ አደረኩ ምናምንና እንዲህ የሚባል ሾው አለ ቻሌንጆች አሉት እሱም ባለፈ ነው እኔ ነገርኳት is just a show ነው ያልኳት ራሱ እና ቻሌንጆቹ ማለፍ ነው እንጂ ይሄ ባል ምናምን ጭራሽ አልወጣኝም። ከዛ ቻሌንጆቹ ማለፍ ነው እንደዛ ብለሽ በትነግሪያት የምትፈቅደልሽ ያንቺ እንትን ከሆነ it's okay ነው የምትለኝ ትፈቅደልሽ ነበር። እኔ ያመንኩበት ነገር ከሆነና ማይጎዳኝ ከሆነ ካሰበችበት ኦኬ ነው የምትለው። ወንድምሽስ? ብዙ ጊዜ ታላቅ ወንድሞች አጣዋች ነው አልነገርኳቸው ኢቨን ሾው ላይ ሲያመጣው ራሱ በቃ ደው አደራ ምናምን ብዬ ነው በቃ አንቺ ካመንሽበት ኦኬ ምናምን ብሎ ነው just እኔ ልመንበት እኔ እንትን ልበልበት እንጂ እነሱ ይሄ ኖ ምናምን ብለው በራሳቸው ስታንዳርድ እንትን የሚሉሽ አይደለም። ግን እኔ ልመንበት ሰው አምኝበት ስለነበረ ነገር በቃ ኦሬዲ ሻንጣዬን ፓክ አድርጌና እነሱ ግርግር ላይ ነበሩ እዛ ሰዓት ይሄ ልማት ሲፈርስ ምናምን አለ አይደለ ኮሪደር ልማት የኛም ቤት ሊፈርስ ነበር 4 ኪሎ ቤት ነበርንና ሁሉም ሐሳባቸው ወደዛ ነው። ኦኬ በቃ እኔ ተመቸችኝ ብዬ እና በቃ ኢሊሚኔት ከተደረኩ በየአንዱ እንደሚወደቅ አውቃለሁ። ሰው ከወደኩኝ ይመጣልኝ ካልወደኩም እንግዲህ እዛው ነው የምታድሩት ምናምን አለች። አዎ ደውልልሻለሁ ሁሌ ምናምን ግን ቀረጻ በቃ ነግራታለሁ ስልክ ካላነሳው ቀረጻ ላይ ነው የምሆነው ሴፍ ነኝ ሴፍ ቦታ ነው የምሄደው ምናልባት አድራሻቸውንም ሰጥቼ ምናምን ነው የድንቅ ቲቪን የሄድኩትና ሁሌ እንደዋወላለን እንዴት ነው ዛሬ እንደዚህ ያለፈን እንዲህ ነው ሁሉ ነገር እናገራለሁ። ከዛን የሚያደርገው ነገርሻት መቼ ነው?
ልትመጣ ስትል ቤተሰብ ማስተዋወቅ ነበር አይደለ ኦልሞስት 3 ስትቀሩ ማለት ነው እንደዛ ነው እንጂ አሁን ከዛ ለሱ ስንል ከዛ የሆነ ሰዓት ግራ ገብቶ ይሄ ነገር ድራማ ነው ወይስ ምንድነው አንቺ ልጅ ምንድነው እየሰማው ያለሁት ምናምን ትለኛለች በቃ ነይ መምጣት አለብሽ ይዘን ቀን ደግሞ ደበረኝ ቤተል እና እኔ የቀረን ጊዜ ነው ወላጅ የሚመጣው ከዛ ቢ ምናምን ስላት እኔ ቤት ነው የምወስደው አለች ማለት ነው ኦኬ እኔ ግን እዚህ ነው ማመጣቸው እኔ ቤት አልወስዳቸውም ኮዝ እዛ እየፈረሰ ነው ግርግር ላይ ናቸው ቤት አልወስዳቸውም በቃ እዚህ ነው ነው ያልኩኝ ምናምን አልኳት ከዛ እሷ አክስቴም እኮ አለች አባቴም አለ ምናምን ያለች በቃ የሆነ እንትን ሲል እንዴ እኔ ደግሞ ወንድሜን ብቻ ነበር የጠራሁት ማለት ነው የምር ደበረኝ በቃ ከዛ ደውዬለት ኧረ በቃ ነይ አልኳት ኧረ እኔ አሞኛል አለች በቃ እንደምንም ነይ በእናትሽ እኔ ከፋኝ እና የመሰለኝ በቃ አንድ ሰው ስለመጣ ብቻ ኢሊሚኔት የሚያደርገኝ ሆነ እንትን የሚያደርገኝ ነው መሰለኝ ካልመጣሽ በቃ ሞች ይገኛሉ አልኳት ኧረ ጸጉሬን አልሰራው ማሽ ኧረ ቃት ሰሪ እንደፈለግሽ አርገሽ ነይ በቃ እኔ አትቅርብኝ ብቻ አልኳት መጣች ግን እዛ ያው ፈን አርጋው ተዘናንተው ነው ይሉት ወደውት በደንብም ተረዱት የዛን ሰዓት በሱ እንደውም አሁን ቤቷ ስለነበር ወሰዳችሁ አንቺ ዛስታመጪ የተወሰኑ ጀጅ ሲያደርጉሽ ምናምን ነበር ኮሜንቶች ይያሉ ነበር ለምን ቤቷ አልወሰደችም ያው ከካልቸራችን ምናምን አንፃር እነሱ መምጣት የለባቸው እንደዛ ሲሉሽ ነበርና ሶ ሪዝንሽ ምን ነበር ሞር አሁን ይሄኛው ቤት በልማቱ እየፈረሰ ነበር ግርግር ላይ ናቸው ግማሹ አንዳችን ቤት አንዱ ቤት ቃኑ ምናምንና ተርምስምስ ብለናል በዛ ሰዓት ካሜራው ገብቶ ምናምን ተስተካከሉ መልባቱ ጭንቅ ላይ ናቸው ማለት ከባድ ነው ለነሱ ተወልደሽ ያደግሽበት ቤት እየፈረሰ ምናምን ነይ ቤት ምናምን ብዬ ለማስራት አልችልም ሶ አምራቸው ጭንቅንቅ ስለነበረ በቃ እሱኪኑ ለደቂቃ ናት አንሳሳልፋችሁ ትሄዳላችሁ አልኳት ኦኬ ብላ መጣች እና ሰው አልተረዳውም አይ ቲንክ ይሄንንም ነገር ስላልተናገርኩኝ እዛ ላይ ሰው ለምን አልወሰደችውም ምናምን ሰቅ ይትቻቻለሁ እንግዲህ እና ምላሽ ግን ይሄ ነው በኮሪደር ልማት ፈርሶ ስለነበረ ወሰዳልቻለሁ ከዛ ከገባችሁ በኋላ ከአስሩ ሴቶች ጋር መሳያን ስታዩ በየዙሩ ደግሞ አንድ ሰው ማን ይወድቃል ማን ያልፋል ምናምን እሱንም አታውቁምና የነበረሽ ፊሊንግ እንዴት ነበር ኤክስፒሪየንስሽ የነበረሽ ጊዜ ምን ይመስል ነበር ተቀለለሽ ከመጀመሪያው እስከ መጨረሻው ደስ ይላል እኔ እንደተጠበቅኩት አልነበረም አሁን አዲስ 10 ሴት ሲሆን የተለያየ ባህሪ ነው የሚያጋጥምሽና በቃ እንዴት ይችላልው ምናምን ብዬ ነበር ግን በቃ ሁሉም እንትናቸው ኮምፎርታብል ሆኑልኝ ለኔ ምናምን ከዛ የመጀመሪያ ቀን ከሊሞስ እንወርድ ሽቶ ነበር ነው የቀባሁት በቃ ሽቶ ነው ምናምን ብዬ እና ሳይው በቃ ፈርቸው አልቀባሁትም ሽቶም እንደነደና ነው ብዬ ጥየው ገባ ከዛ ላይክ መጣው ምን ሆነሽ ነው ሽቶን ለምን አልቀባሽውም ሽቶ አይደል እንደ አንቺ ምናምን ሲሉ ድጋሜ ማለት ነው ጊቢ ተብዬ ከዛ አሁን በቃ ሳልሳ እየጨፈርኩ ምናምን ብዬ በሳልሳ ምናምን ፈርቸው የምርም ግን እንዲህ ስታዩ የሚያስፈራ ሰው አይነት አይደለም ቀለል ያለ ሰው ነበር ከዛ አንዳንድ ስትቀነሽ ደግሞ ከባድ ነው አታውቂውም ማን ይሄድ ማን እንትን ይበልና ሁለት ሲቀሩ ምናምን ወይኔ እንትናቶ ምናምን እንላለን እኛ ካለፍን ስማችን ሲጠራ ካይሻት እንደውም ሄርሜላ ሁለቴ ነው አንዳንዴ ሲጠራት አቤት የምትለው ፈርታ ማለት ነው ኢቭን እኛም እንቀጠቅጣለን ከዛ ሰው እንሹካሹክ ማን ይሆን ምናምን በእናትሽ ምናምን እንባባላለን ከዛ ስማችን ሲጠራ ግን በቃ ፍሽታ ከዛ እኔ እንደውም ትንሽ የከበደኝ የትኛው ኤፒሶድ እንደሆነ አላውቅም ኮሪፍቶ ሄደን ጊዜ ሁለት ሰው ባንዴ መውደቅ የነበረበት ጊዜ ነበርና ፌቨን መሀል እኔ ሳራን አርጎ አንድ ሰው ነው ከዛ መሀል መመረጥ ያለበት ሰው በብዛት ሰው ፌቨንን ነው ኢሊሚኔት አያረግም ብሎ ይጠበቀው ሞር ኢፈርት ታሳዩዋለሽ በሚል ሶ በቃ እኔም ገሳ አድርጊያለሁ በቃ እንግዲህ እግዚአብሔር ከዚሁ ነው እንትን ምናምን ብዬ ሎይል አለ ያልኩት ስሜን ታርታለው እንደነበር ከዛ ሁለቱን ጥሩ ነው በቃ ደንግጬ ሁሉ በቃ አቀፈው ብታይ አልወደኩም ምናምን ብዬ አስባለሁ በቃ አራት መቅራት ላይ እኔ በጣም ትልቁ ከዛ ያለ እንደዚህ ምናምን ከዛ ሁለት ስንቀር በቃ ወፋልኩኝ ሁለት መድረስ አቺቭመንት እስከ 3 ቢያንስ ቶፕ 3 መግባት ነበር አሳክቻለሁ በቃ እንግዲህ ካልሆነ ካምባላም አልሆነም ነው ብዬ ትንሽ የመጨረሻዎቹ ቀናቶች ይከብዳሉ ግን ደስ የሚሉ ነበሩ ማን ነበር በጣም ፌቨራይት ሻንቺ እዛ ውስጥ ከነበሩት በጣም የምትግባቢው ጸባዩን የምትወጂለት ምናምን አሁንም ድረስ ጓደኛሽ ሆነ ሰው ሊሆን ይችላል ስቲል ነው ስንጥልሽ አምስታችን ጓደኛሞች ነን ማን ሰላም መጀመሪያ ወጣችሁ ዮርዳኖስ ገጥም ማለት ሄርሜላ ዘፋኛዋ ፌቨን እና እኔ እና ሞር ፌቨን ሩሜቴ ነበረች ሞር ግን በቃ
ለሊትም ብንደዋወል ምንም ፈን የምናደርገው ሄርሜላ ጋር ነው ሞር ሄርሜላ ጋር ክሎዝ ነን ሚስጥሯንም ምናምን ብናወራ ከእሷ ጋር ነው ግን አምስታችን ማን ለያየን አንድ ቦታ ብንሄድ አምስታችንም ተጠቃለን ነው የምንሄደው ከምንም በላይ ጓደኛ አፍርቻለሁኝ እዛ ለጓደኝነት የምትመች ይመስለኛል ሄርሜላ በጣም ግልጽ ናት ያ ስቃለች ማለት እያለቀስን አንዳንዴ እስቃለሁኝ የምሬ ማለት አንቻምሻለሁ በቃ ምናምን የምርሽን በቃ እንትን አትልም አብራውን የምታለቅሰው ብታለቅሺ ምናምን ክፋት የላትም ሄርሜላ የምናገርላት ነገር እሱ ነው ሌሎችም የላቸውም እኮ ግን ሞር ከኔ ጋር ክሎዝ ሆነች አብረን ለመቅረብ የከበደሽ ወይ የምትፈሪው የሚያስፈራ ሰው አለ አይደል እንደዚህ አይተሹ ወይ ደግሞ ተጨቃጭቃችሁ በሆነ ኬዝም የተጣላችሁ ሰው ሊሆን ይችላል እንደዛ ነበረ ከማን ጋር የከበደኝ ሰው የለም ሁሉም ፈታ ያሉ ናቸው ግን ትንሽ ከቤታል ጋም እሷም ሩሟ ነው የምትተኛው እንደሌሎቹ በጣም እንትን አንልም ነበር ከዛ ግን እየተቀነሰን ስንመጣ ሞር ፍሬንድ እንደም እኔና እሷ ሆነ ከቤታል ጋር ተጨቃጨቅና ያው ሴት ነሽ ተጨቃጨቂያለሽ በሆነ ኪስ ወይ የሆነ ጭቃ ጠፋች አንቺ ነሽ በቃ ጭቅጭቅ ነው የሆነ ሰዓት ከዛ ግን እኮ እንረሳዋለን እንትናዬ ምናምን ብለን አብረን ደግሞ እንመለሳለን ግን ዲስማች ኃይለኛ ጥል የተጣላው ሰው የለኝም ግን የሆነ ሰዓት በሆነ ጭቃ ምናምን ትጣይና ረስተነው ደግሞ ተመልሰን ሳቅ ነው እቺ ቂሚያስኩበት ቪዲዮ ላይ ያለውን ነገር አብዛኛውን ያው ሰው ማየት ይችላል ኦፍ ካሜራ ስለነበረው ነገር እስቲ ንገሪኝ በጣም የሆነ አዝናኝ ነገር ሊሆን ይችላል ያጋጠማችሁ ነገር ሊሆን ይችላል እኛም ማናቀው ግን አንቺ እንጆይ ያደረግሽው አሁን ሼር ታደርጊኝ ነገር አሁን ለኔ ሄርሜላ ስለሚያስቃት ነው እንጂ አሁን ለኔ አስቆኝ አይደለም እኮ ግን ካየሽኝ የመጀመሪያ ቀን አረንጓዴ ቀሚስ ነው ያደረኩት ቦርሳ ይዤ ነበር ከዛ በቃ ሄደን ድጋሚ የሆነ ሊቀረጽ ነው መሰለኝ አይ ቲንክ ተመለሱ ተባልን ማለት ነው ቦርሳዬን ላይ ትቻት ነው የመጣሁት ከዛ በቃ ኦን ደረግ ካሜራ ምናምን ተብሎ አንዴ ከትከት አልኩኝ ማለት ነው እኔ አስቤ አይደለ ቅድም እኮ ቦርሳ ይዤ ነበር አሁን ግን አላስኩም እንትን አይደል ምናምን ሁሉም ዋው ብሎ ሳቁ ምን አርጋጥቻለሁ እንዴ በቃ ዝም ብለሽ እንጂ አሁን ሄርሜላ የምሮነስ እንዴ የምርሽን የሚያስቅሽ ሄርሜላ ግን አጥፍቼ ነው ናታ ቅድም እኮ ቦርሳ ይዤ ነበር እኮ አላስኩምሽ ግን እኮ ትክክል ነሽ አንቺ ኮንቲኒቲውን እኮ አስቤ የምሯን ግን ያስቃታል እና አክትሽ እኮ ነች ከት ብለሽ ሁላ አለች እነሱ ቀረጻ የምር በቃ ደክሟቸዋል ለሊት ነው ከት አንዴ ምናምን ቅድም ቦርሳ ይዤ ነበር አሁን እኮ አላስኩም ምናምን አረ ኖርማል ነው ሂጂ ምናምን እሷ የምሯን ያስቃታል ያንቺ አምሻል እንዴላሉ ያስቆኝ አይደለም ግን የሆነ ሰዓት ፈን ታረጋለሽ በደንብ ጧት ተነስተሽ ምግብ ስትበይ ምናምን ሼፍ ነበረን በአይነት ነው ተሰርቶልን ምንፈልገው ምግብ ሼፍ እንዲሰራልን ምናምን ብለ ነው ለሊት እንኳን ቀረጻ አሁን ቦክሲንግ ምናምን ሲሆን ሌላ ቦታ ተቀርጸን ስንመጣ ለሊት ተደውሎ ሼፍ እንደዚህ ይሰራልን እንለዋለን ተነስቶ ሰርቶልን ምናምን ሆም ቱ ሆም ነበር ይጎደለብሽ ነገር አይኖርም ቻግን ፈታ ነበር ተናርገናል ከዛ መጨረሻው ሰዓት ላይ ለናትሽ ስትነግሪያት ባችላር ላጤ እንደሆነ ምናምን ስትነግሪያት ከዛ በቀላሉ ነው አክሴፕት ያደረገች ወይስ ምን ተባልሽ አክሴፕት አላረገችኝ ካይሻትም ካሜራ ላይ በጣም ተኮሳትራ የሆነ ነገር ያብሰለሰለች እንደሆነ ገብቶኛል በጣም ተኮሳትራ ነው ተናገረኝ ምናምን ነገር ከሄደችም በኋላ ግን ምንድነው እስቲ እናወራበታለን ምናምን በሚል ነው የተላለፈው ከዛ ያው ኤሊሚኔት ሲደረግ ነገርኳት በቃ እንዲ ነበር ምናምን የምር ግን እንደዚህ እንትን ታያለሽ ምናምን ስለኝ ሜቢ ዴት እያደረኩ ሊይዘው ይችል ነበር ሜቢ ባሸንፍ ግን ዝም ብሎ እንደዚህ ዘልዬ የምገባበት ነገር አይደለም ምናምን ቢያስረዳዋት ኦኬ በቃ ካምንሽበት ይሻለች እንጂ ምኑ ነበር በጣም ያስፈራት እሷ አይሆንም ነው ኢቭን እንዲ ሾው ላይ ወተሽ ወንድ ኔጌቲቭ ነገሩ እንደሚመጣብኝ ተረድተዋለች እሱ ነገሩና ባህሉም አይደለም አይመጣውም እሷ ሴት ልጅ ነሽ እንደው ሽምግልናው ምናምን ነው እንጂ አይመጣም ትፈራ ነበር እሱ ነገር ግን አክሴፕት አድርገዋለች የሆነ ሰዓት ድረስ ባይዋጥላትም ሁለት ስትደርሺ መቼስ እንደማሸንፍ የሆነ እንትን ስለሚኖረኝ በቃ መኝቲና ተሳምኛት እና የሆነ ሰዓት ከዛ እውነቱን ትነግራታለሽ ሲያልቅ በስ ነግራት ነው እንደዚህ ነው እንዴ ብላ አለፈችው እኔ ማወቅ የምፈልገው ከላጤ በፊት የዴቲንግ የሪሌሽንሺፕ ምንም ኤክስፒሪየንስ አልነበረሽም አሁን ልናገረው ነበረኝ የዛን ቀን እኔ እንቅልፍ ውስጥ ሆኜ ይሉን ዶላጤ ሾው ላይ ምን ሆኜ እንደሆነ ነበረኝ ሪሌሽንሺፕ አዎ ግን ያን ሰዓት ከተወፈ ሆነ በዴቲንግ ያለፈ ነው ይሄድ እንዴት ዴት ላይ ያው ኮሌጅ ያለሽ ማለት አዎ ኮሌጅ ላይ ከዛ ከተወፈ ሆነ በቃ ሳስ አንተቻው ኦኬ
ሶ ከዛ በኋላ ወደ ላጤው ሄድሽ እንዳልሽኝ መሀል ላይ ነው ነገሩ በግልጽ የገባሽ ግን ከዛ በኋላ አልተጨነቅሽም ምክንያቱም ያው የኛን ካልቸሩን ታውቂዋለሽ ከዛ ደግሞ ያው ማለት ማብራራት አይጠበቅም ነገር ስለሆነና ከወጣ በኋላ በፋሚሊ በሰው እንደዚህ በጣም መነጋገሪያ መሆናችሁ ነበር አሁን እሱንም ተነግሪኛለሽ ኮሜንቶቹ በጣም በእናንተ ቪዲዮ ይሰሩ ነበር እንዴት እንዳስተናገድሻቸው ምናልባት ተጽዕኖ ፈጥሮብሽ ከሆነ በበጎም በመጥፎም ፋሚሊም ላይ ደርሶ ከሆነ እና ልክ ያንን ነገር ስታቂ የሆነ ሉጣም ብለሽ አላሰብሽም ምናምን ነገር ስለሱ ንገሪኝ እስኪ ሉጣ ብዬ ሪስኩን እንዴት በዚህ ደረጃ ግን አንዳንዴ ሪስክ ቴከር መሆን ግዴታ ነው ብዬ አንዳንዴ አስባለሁ በቃ አምኜበት ከገባሁኝ እንደምሰደብበት አውቃለሁ በደንብ እና በቃ አምኜበታለሁ ብዬ ነው እና ሉጣም አይደለም ላይክ ቶፕ 4 ማለት ለኔ ከሁለት ሰው መሃል ነው መርጦ ሎይል ያለው የነበረውና በቃ ምናምን ብዬ ነውና ከዛ በኋላማ የሆነ ሞራል እየኖርሽ ይመጣል ቃል በጣም እንትን ችለዋለሁ ነው ልክ የመጀመሪያው ኤፒሶድ ተለቀቀ የተባለ ጊዜ ከወርዲ ጋር ነበር አንድ ላይ ያየነው መጀመሪያኛ ነን ያየነው ከዛ በቃ ጥሩ ነው አለባበሳችን አሪፍ ነው ምናምን አለን ኮሜንት መጣ አንዱ መቀባበል ጀመረ ቤተሰብ ጋር ይደወላል እኔ ጋር ይደወላል ምንድነው ለምንድነው እንደዚህ አይነት ሾው ይሰራችሁ ምናምን በቃ ተቀባበሉኝ ቤትም ማያቆኝ ማለት ቤተሰብ ያውቀዋል በቃ እንደሰራው ሌላ ማያቅ ምናምን ወንድሜም ጋር ጓደኞቹ ይደውላሉ አየናት እኮ ምናምን እንደዚህ አይነት ሾው ላይ ምናምን ከዛ በቃ አምናበት ነው ይሰራችሁ አምናበት ነው ምናምን ትንሽ ደግሞ የኔ ኔጌቲቭ ነገሩ በዛ ከሆነ ከስንተኛው ኤፒሶድ እንደሆነ አላውቅም ዴስቲኒ ካየሹ አበባ ማስቀመጥ ላይ ከዛ በኋላ በቃ አይኔን ያዙኝ አይኔ የሆነ ሰዓት እንዲህ ብዬ ስመለስ ያለባት ካሜራ አገኘኝና ዶያ ካሜራ እኔ አሁን አንዳንዴ አስቤው አይደለም አሁን ማለት እያየውሽ ወይ ልኩሳተር ምናምን ይችላል እኔንም እያሰብኩት ነበር ባይዘው ይልጠይቅሽ አሰብኩት ጥያቄ ነው ያወራሽውና እስቲ ቆይ ካሜራ ላይ ሲያልቅ እኔን እንዴት እንደምታየኝ ያለው ማለት እንደነሱ ከሆነ እኔንም ታይ በቃ ካራክተሯ ነው እያስባለሁ ግን በፍቅር ነው ያየችኝ ያለች እኔ አሁን አይታወቀኝም ማለት ያየው ይሄን እኮ በጣም በቃ በፍቅር እኮ ያየውሽ ይሆናል ከዛ ግን እነሱ የሆነ ግልብጥ ነገር አድርጎ ጅማ ነገረኛ አስተያይቶ ከዛ ይገባኝ እንዴ ከዛ ለክሰው እንትን ሲል አይንሽ ከለሩም የተለየ ነገር ነው ምናምንና ጎላ ስላለ ነው አንዷ ማለት ቲክቶክ ላይ ኢንሳይድ አይ የሚባለው አለ አይደለ ወደ ጎና አይተስተመለሽ ድንገት ያንቺ ፉቴጆች አብዛኛው የገቡት እንደዛ ናቸው በቃ አይኔ ላይ ነው አይተስተመለሽና ከዛ ቆይ ይሄ እንትን አይተሽ ከሆነ ኮሜንቶች ነገረኛ ናት የሆነ ቆንጂዬ ናት ምናምን ግን የሆነ የሚከብድ ነገር አለ ያ እሱ ለምንድነው ያሉት የታውቋት ነው ምናምን ነገር ቢሳሰብ አይንሽን አየሁት ሶ ባይኗ ምክንያት ነው እንደዚህ ያሏት ሶ አይንሽን ሆን ብለሽ ምናምን ወይ በተሰማሽ ስሜት ምክንያት አይደለም እንደዛ ምክንያት እኔ አሁን እንደዛ ማለት ጭራሽ አላቆም ካሜራ ማለት ሳይሆን ነው እንዴ እንደዚህ ብያለሁ እንዴ እናንተ ምናምን ያልኳቸው የሆነ ሰዓት እኮ በቃ ያየውሽ ወይ ሐሳብ ውስጥ እየገባሁኝ ምናምን የሆነ አንታስታይት ላይ ይችላል ሲቀጥል ደግሞ የሆነ ነገር አርገሽ ማለፍ አልችልም አይንሽን ያስበላሽ በቃ የሆነ ነገርሽን አይቼ ያንን ሪአክሽን ነገር አድርጊ ማለት አያስችለኝም ፊትሽ ላይ ይታያል ፊልም ታድርጊው ነገር አይደል ወይ ካስጠላኝም ይታያል የሆነ ነገርም ካለ ይታያል ምናምን ካልተዋጠልሽ ይታያል በቃ እኔ ደግሞ እሱን ነገር መደበቅ አልቻልኩም እና አሁን ኖርማሊ ቆየር እንዴ ለምን ተኮሳተርሽ ይሉኛል እንዴ ተኮሳተረለው እንዴ ምናምን ብዬስ በቃ አይታወቀኝም ውስጤና ሰው ደግሞ እሱን ነገሩን ሊወስድልኝ አልቻለም አንተ ተረዳችሁት እንግዲህ መረዳት ነው ብዬ ግን የሚያቀኝ ሰው አሁን ወይ ፊቷ እኮ አይኗ ትልልቅ ሆኖ ነው ምናምን የሆነ ነገር ምናምን ብሎ ሽፍንፍን ያደርግልኛል እንደዛ ነው ያልፈዋል ግን ያቺ ፓርት ናት ከዛች ኤፒሶድ በኋላ ነው እንጂ ሞር ሁላችንም በአንድ እንትን ነበር የምንጨፈለቀው ይሄ ሾው ላይ ገቡ 10 ሴቶች ምናምን 9 ቀርተን እንደዚህ ነው ልክ ከዛች አይን በኋላ ግን ነገሩ ወደኔ ዞረ ቻ አይኗ ምናምን ኢቪል አይ ምናምን ወረደብኝ የሆነ ሰዓት ግን በጣም የከበደሽ ኮሜንት ምን የሚል ነበር ቤተሰብ የላችሁም እንዴ ከዛ የሆነ ሰዓት ላጥ የሚል ነበረን ቲክቶክ እና የገቡ መመለስ ጀመሩ ቤተሰብማ አለን ምናምን በቃ ይመርም ተናደው ማለት እኔ ማን ያነድደኛል ከዛ በኋላ ግን ስለኔ እኔ አሁን እኔን ብትናገር ይቀርልኛል ቤተሰቤን ከምትናቂና የሆነ አሁን በቀደም የሆነች ቲክቶክ ላይ ወጣ ነበር ተናገርኩኝ ምናምን በሚል ሰበብ እኔን በትረግጠኝ እኔን እንደፈለገሽ ብታረገኝ እኔን በተሰድበኝ አምኜበት ነው እዛ ላይ ያቀረብኩት ወድጄ ነው መሰደቡ ነው
ዘላ ግን ቤተሰብ ጋር ስትሄድ ያናድረኛልና ትንሽ ፋሚሊ ነገር ነክ ሲሆን እናደዳለሁ ግን አልፈዋለሁ ስቲል ነው እኔ ይሄን ያህል ስብር አድርጎኛል ለመለው ኮሜንት የለኝም በጣም በቃ ሞራሌን ነክቶት ቁጭ አልኩኝ ምናምን አላልኩም ሞር እንደውም ስትሮንግ ያደርግሻል አምነሽበት ሪስኩን ወስደሽ ስለሆነ ኢትስ ፋይን ፋሚሊ ግን እንዴት አስተናገደው እንዴት አለፉት ቲክቶክ ተጠቀማለች እናትሽ ታያለች ማለት ዝም ብላ እንጂ እኮ ታያለች ሶ ምታይ ከሆነ ሜቢ ሊመጡላት ይችላሉ ስለናንተ ተሰሩት ምናምን ያ ኮሜንቶች ማየት ሊሆን ይችላል ሰው ተደውሎም ሊሆን ይችላል እንዴት አለፈችው ለሷ ወይ ለወንድምሽ የኔ ጊዜ አባትሽንም ማካተት ትችያለሽ እኛው ላይ አባቴ አሁን አለቃመኝበት ነው ምንም አይልም ስልሽ በውስጡ ነው የሚይዘው ተሰደብኩ ምንም አልኩ ምንም ብለው በቃ እንግዲህ ምናምን ብሎ የኔን ማለት አሁን አንድ ነገር ቢናገረኝ የሚሰበር ይመስላል አይ ቲንክ እና ምንም አይለኝም አብረን ከናቴ ጋር ግን ቁጭ ብለን እንዲያለች እንላለን አንዳንዴ ማለት ሬቲንግ 10 ሲሰጡኝ በጣም ነው የምትናደደው የታውቀውሽ ነው ምናምን ብላ ታሳልፈዋለች ታያቸው በቃ ምናምን ሞር በደንብ ፎከስ አድርጋ እንትን አይለችው እነሱ የገቡበት ሰዓት ፈርታ ነበር ኢቭን ምናምን ከዛ መስሪያ ቤት ራሱ በቃ ነው ያለውበት ምናምን ብላ ስትነግራቸው በቃ እናየዋለን ምናምን ሲሏት ከዛ ኮሜንት ማንበብ ጀመረች ወንድሜ የሚያውስ ተማሪ ነው ይታወቃል ከዛ እንዴ ቸር አየነሃ የሉኤል ወንድምነሃ ምናምን ማስካር እኮ አለ በቃ ቢቸግረኝ ማስካ አደረኩኝ ምር በቃ እሺ የሚያዘኝ ምናምን አለ የሳምንት ወሬ ነው ይታዋል በቃ ተው አንተ ለፈው ምናምን አልኩ እንዲህ ነው በቃ ከዛ እናቴም ጋር ይደርሳታል አየንሽ እኮ እንትን ላይ ምናምን ልጅሽ እንደዚህ እንደው ብትወጣልሽ አንደኛ ደስ ይለናል ምናምን ይልባታል እንግዲህ እግዚአብሔር ካለው ምናምን ብላ ታስረዳለች አክቹሊ ኔጌቲቭ ነገር እስካሁን ኤፒሶድ ድረስ ነው በብዛት የነበረው ከዛ በኋላ ማን ይወጣ ይሆን ኔክስት ምናምን ወደሚለው ወሬ ተቀየረ ይመስለኛልና ጉድ አንድ ሰሞን ነው የሚባለው ነገር አይ ቲንክ እውነት ሮፍናን የሆነ ጊዜ ያለ ብለው ልከውልኝ በጣም ነው በቃ የወደድኩት እሱና ጉድ አንድ ሰሞን መጀመሪያ ሆይ ተባለ ሃይማኖት ተነሳ በሃይማኖት ራሱ ገብተው ኢሉሚናቲ ተብለናል እግዚአብሔርን እቺ ማለት ያት ተብሎ ማለት ነው ኢሉሚናቲ እነዚህ ከዛ ደግሞ በኦርቶዶክስ እንደዚህ አንድ ልጅ ሰራብን ምናምን በሃይማኖቱም እንዴት እንደዚህ አይነት ነገር ሴት ልጅ እንዴት 10 ሴት አንድ ወንድ ላይ እንዴት ሃይማኖቱም የማይፈቅድና ብሎ ሰራ አይቻለሁ ግን ያውን ቁጭ ብዬ እንደዛ ማየት ለኔ እንትን ይለኛልና አሳልፈዋለሁ ሰዎች ግን ይልኩልሻል ይሁ ምናምን ብሎ ከዛ ቤተሰብ የላቸው ምናምን በቃ ይሄ ኮሜንት ይመጣብሻል እኛ ምን ነው ለነሱ ለቤተሰብ ግን ያቺ ፓርት እነሱ የገቡበት ፓርት ብቻ ነው ዘልፋል አሁን ሰው ጭራሽ ወዶት ማን ይሆን ማን ምናምን ብሎ ከዛ ግን ገላገለልኝ መሳያ አሁን ፋል ሶ ልክ ሰው እንደሚለው ማለት ነው ያው ሲንግል ሆነሽ ነው የገባሽው ግን ወደፊት የኔ ሪሌሽንሺፕ ስጀምር ወይ ምናምን የሆነ ችግር ሊያመጣ ይችላል የሚል ፍራቻ አልነበረሽም አሁን ያለሽበትን ስሜትና ውድድሩ ላይ ሆነሽ ተሰማሽም የሁለቱንም ንገሪ ያኔ ያላቅም እንግዲህ ሜቢ 10 መቅረቴ ምናምን ራሱ ከዛ ሰው እንትን ብሎኝ ይሆናል ግን አሁንኛ ካሜራ ላይ ወጣ እንጂ መቼስ አንድ ሰው ብቻ ዴታ አድርገሽ ያን ሰው አትይም መቼስ ብዙ ሰው ዴታ አድርገሽ ከዛ ያንደኛው በልጦ የሆነ ነገር ብቻ አመዛዝነሽ ነው አይደል አሁንኛ ካሜራ ላይ ወጣና በጣም እንትን አለበት እንጂ ኤቭሪ ሰው ላይፍ ውስጥ መቼስ አንድ ሰው ብቻ ሊኖራል እኮ አንድ ሰው ብቻ ዴታ አድርጎ የሚያገባ ሰው ግን ትመርጫለሽ እስቲ ያኛው ጥሩ እንትን አለው ምናምን ያልሽ ነው የምትምትዩና አሁንኛ ያን ነገር አሰብ ከዛ ደግሞ ደው አምላኪ ተማረ ሰው ስጠኝ የሚረዳኝ ሰው ላለ የሆነ ሰዓትና የሚረዳሽ የተማረ ሰው ከሆነ ደግሞ ታስረጃዋለሽ ነገሩን በቃ ተረድቶሽ ይኖራል ከዛ በኋላ ከወጣም በኋላ እንደዛ ማለት ነው የጀመርኩት የወደፊት ላይፋችሁ እንትን አይለው ምናምን ሲል የተማረ ሰው ነው የሚያጋጥመኝ እኔ እንዲህ ነው የምለው የሚረዳኝ ሰው ነው ስለዚህ ይረዳኛል በቃ እውነት እንደዚህ ከት ነው ማርባቸው ይረዳኛል እኮ በቃ እሱ ምናምን ብለሽ ካታረጊባቸዋለሽ እንጂ የወደፊት ላይፍሽ ልጆችሽ ላይ ሲያዩሽ ምናምን ይሉሻል ልጅ ወለድሽ ሴት ልጅ ናት ልጅ ከዛ አድጋይንን ሸዋዮች ምን ብለሽ ነው የምታስረጃት ያው ዘመኑ የሚለወጥ ይመስለኝ መቼስ አሁን ባለንበት እንትን አንሄድም ያው ግን እንድትረዳኝ አድርጌ አስረዳታለሁ በዛ ሰዓት ደግሞ it's just a show ብዬ ነው መናገራት ሪያሊቲ ሾው ነው ምናምን ሳይሆን it's just a show ምናምን እንዴት ነው መታወቅ ፈልጌ ስለነበረ በቃ በዚህ ወይ ሄድኩበት ምናምን ቢል አስረዳት ይችላል ሜቢ ግን ይከብዳል እንደዚህ አይነት ነገር ቢኖር ልግባብ ትልሽስ አይ በኔብቃ በላይፋችን እስማ በኔብቃ ዋይ ለምን አረ ከብዳኝ እንጃ
በራስሽ ቦታ ሆነሽ ሜቢ እንደው ልጄ ስትሆን ሊከብደኝ ይችላል ራሴ እንደዚህ ሪስክ ውስጥ እንደከተትኩት እሷን መክተት አልፈልግም የተሻለ ነገር እንዲያጋጥማት ነው ማደርገው መመኝላት ያኔና በክብር አሁን እኛ ክብር ምናምን ሳይሆን በቃ በእኛ ይብቃ በእኔ ላይፍ ይብቃ ብዬ የተሻለ ነው ዴት አድርገው በካሜራ ኦን ሳይሆን እንደፈለግሽ ዴት ብታደርግ ይሻለኛል አሁን እንደዚህ ህዝብ አውቃት እንትን ከሚልብኝ ምን ተማርሽበት ግን ምክንያቱም አሁን ሴት ልጅሽን በቃ እኔ ያሳልፈዋለሁ አንቺ አትድገሚ ስትያት የሆነ ያየሽው ነገር አለ አይደል ኤክስፒሪየንስ ያደርግሽው ሰው ምን ተማርሽ የሰው ፊድባክ ነው አሁን እሷ ላይ እንዳይመጣ የምፈልገው ማለት የሰው ፊድባክ ስታዩ ጥሩ አይደለም ለኛ የነበረውና በእነሱ ዘመን አሁን እንግዲህ አሁን በእኛ ቢያንስ ቲክቶክ አለ በዛ ዘመን ደግሞ አስቢው በጣም ቴክኖሎጂው እንትን ይላልና የሰው አቀባበልን የምትችለው አይመስለኝም ለዛ ነው እኛ እንደቻለው የሚችሉት አይመስለኝም የሆነ እንጃ ስስ የምትሆንብኝ ይመስለኛል ለዛ መሰለኝ ግን ፊድባኩን እኛ እንደቻለው ሌላ ሰው ይችላል ብዬ አላስብም በእውነት በጣም ከባባድ ንግግሮች ራሱ ነበሩበት ምናምን አሁን ከኔ አንፃር እንኳን ከአይኔ በኋላ ችየዋለሁ ስቲል ነው ከተባረረም በኋላ ስቲል ነው የሚደርሱኝ ቴክስቶች ምናምን አሉ ግን በቃ የሆነ ፋይናሊ አለመናገር መርጫለሁኝ ግን የሆነ ደረጃ ሲደርሱብኝ ደግሞ መናገር መረጥኩኝና አንድ ሰው ሲናገርም ጭራሽ እሷ ደግሞ ቫይራል ራሷ ለማውጣት ስትል ነገሮችን አባባሰችብን ነገርና ከዛ በኋላ በቃ መነጋገር አቆምኩኝ ጉድ አንድ ሰሞን ነው ብይትቻለሁና ለሷም አሁን ጉድ አንድ ሰሞን ነው አድጊው ምናምን ብዬ እንደ ጀብድ ላወራላት አልችልም አስረዳታለሁ ግን ደግሞ አንዳንዴ ልጅሽን ስታስተምሪ መጥፎውንም ጥሩንም እያሳየሽ ነውና አድርጊ ሱስም እኮ አንዳንዴ አትሞክሩ አታድርገው ምናምን እኮ አይደለም ሞክሪው ግን ጉዳቱንም አብረሽ ማስተማር አለብሽ ለልጅሽ ጉዳቱንም እንዴት ነው ማወቅ አለባት እንጂ ሁሌ አታድርጊ ምናምን ብላትማ የባሰ ነገሮችን ለመሞከር ተባባስብኛለችና ነው አትሞክሪው ግን እንደዚህ ነገር ነው ቀመጥችው ከሆነ ብዬ መናገራት ነው ይመስላል እንግዲህ ከወጣ በኋላስ እንዴት ነው ከቤት ወጣሽ ወይስ ይወጣሽ ነበር ቤት ነበርሽ ይወጣሽ ነበር ይወጣው ነበር ሰዎች ያገኙሽ ምናምን ኤክስፒሪየንሱን ንገሪኝ እስኪ የመጀመሪያ ጊዜ እንደም ማለት የታወቀው መሰለኝ ምናምን እና ሰው ሲያይ ምናምን ምንድነውልና ወላጤው ሾው ምናምን እላለሁ ከዛ የሆነ ግን አንቺ ቆይቷል አይደል አምና ነው የተቀረጸው ሙሉ አዎ ግን በቃ አሁን ነው መለቀቅ ሲጀምር ምናምን ከዛ ምንም አላልኩትም ቆመን እኔ ሰላም መጀመሪያ የተባረረችው ልጅ ይሄደ አቺ ያለኝ ከሰው እኔ ሊሰድበን ነው በቃ ይሰው ይስል ካሜራ ላይ በጣም አስቀያሚ ነሽ እንደዚህ ቆንጆ ነሽ ምናምን ሲል ወላጤው ሾው ጫት ደስ ነው ያለኝ በቃ ወይኔ ያውቆኝ ነው ምናምን ለካ በጥሩ ወይም የተቀበለኝ ያለ ምናምን ከኮሜንቱ አንፃር ሳይ ከዛ አንዳንዱ ይነካካና ናትኮ ምናምን የሆነ ሰዓት መተው ላይ ያናግሩኝ ሲሉ ጓደኞች አብረኝ ያሉት ሲስቁባቸው ምናምን ተመልሰው ሄዱ ሌላም እንደዚህ የምትናገሯቸው ይምጡ እንጂ ምናምን በቃ እኔ ደስ ብሎኝ ነው እንደውም ግን ያቁሻል አሁን ባለፈው ስንሄድ መንገድ ላይ እስከዛሬ ባላላገኛችሁ ማለት ጭራሽ እኔ ነው አንቺ መሀል ያለሽው ነው ያለኝላ ማለት ከዛ መተው እኛ ያለን እኮ ነው ይላል ኧረ በእናትህ በቃ የምርም የመሰላቸው ይሄ ባልና አግብታ አላገባሽውም እስካሁን ምናምን ይሉላ መጥቶ ይጠይቅሻል እኔ የጠየቀኝ ሰው አለ ነክቶ አሁን ሪያሊቲ ነው ወይስ ሾው ነው ይሄ ነገር እኔ አሁን መናገር አልችልም እሱን አልኩት ሾውን ቢያልቅ እኔ መናገር አልችልም ሰው እንደተረዳኸው ተረድተ ሾው ነው ካልክ እንደ ሾው መስሎ ይለቅ ሪያሊቲም ነው ካልክ እንደዛ ተረዳው እኔ ግን መናገር አልችልም ምናምን አልኩት አይ በቃ ደስ ስላላችሁ ግን ምናምን ብሎ ሄደ በዛም ግን እንትን ሚልሽ የሚተቋቋምብሽም አለ እሷ ናት እኮ ምናምን ይሄን ጥያቄ እኔ መጨረሻ ላይ ነው የምጠይቅሽ ከዛ በፊት ግን አሁን መሳያ ጋር ዴት ስትወጡ ጊዜ ስታሳልፉ ምናምን ነገርና ከሆነ ጊዜ በኋላ እንደምትወጂው ለሱ ፊሊንግ እንዳለሽ ምናምን እየነገርሽው ነበርና ወደዚህ ጥያቄ ከመምጣቴ በፊት ከዛ በፊት የምትወጂው ወንድ ምን አይነት ነበር ታይፕሽ ምን አይነት ወንድ ነበር ፊዚካሊም ጸባዩንም ሊሆን ይችላል ንገሪኝ ፊዚካሊ ትንሽ እንደው ከኔ ቁመት የሚበልጥ ሰው የሆነ አቋሙ ጥሩ የሆነ ሰው ምናምን ሌላው ታያንቺ ወይኔ ጉዴ እሺ ከዛ ጥሩ አቋም ያለው ሰው ያው መልኩም ለክፉም አይሰጥ ከለር ይሄ ቀይ ጠይ ምናምን አይደለም ግን የሆነ አይተሽው አትራክት የሚያደርግሽ አይነት ሰው ከሆነ ደስ ይለኛል ከዛ ጸባይም ያው የሚያከብርሽ ሪስፔክት ትልቁ ነገር ነው
ይሄ ሴት መሆኔን ራሱ ወዶ አክብሮኝ የሚኖር ሰው ምናምን እንደዚህ አይነት ሰው ነው። ትንሽ መሳያና የኔ ታይፕ ትንሽ ይጋጫል። አሁን ለምን እንደጠየቅሽ ገባሽ አይደል? ትንሽ ይጋጫል። ግን ደግሞ የሆነ እየተላመድን ስንመጣ ምናምን ነገር ደግሞ የሆነ እንትን የሚልሽ ነገር ይኖራል። ግን የሆነ ነገር ጎልን አስቤስ ሄጂ ስለነበር የምትኖሪው ላይፍ መውደድ አለብሽ። የነበርኩበትን ነገር መውደድ ነበረብኝ በዛ ሰዓት ግዴታዬ ነው። በቃ እየኖርሽ ያለሽውን ላይፍ መውደድ አለብሽ ግዴታሽ። ስለዚህ ያቺ ነገር ወደድኳትና ሄድን። ለማሸነፍ የምታደርጊው ጥረት ነበር ወይስ የምር ተመችቶሽ ነበር? የምር ነበር እንደምትወጂው ስትነግሪኝ ነበር ሪል ነው ወይስ? ጥረትም ይኖርሻል። ሌሎቹ ሴቶች መጥተው እንዲህ ዴት አሳለፍ እንዲህ ምናምን ስትይ ዋይናት እኔ ለምን እንደዚህ አላረኩም ምናምን የምትይበት ነገር ይኖራል። የሆነ ሰዓት ግን ደስ የሚልሽ ነገር የለም። አሁን አንዳንዴ እኮ መውደድና ማፍቀርም ልዩነት አለው። የሆነ ሊመችሽ ይላል ነገር እንጂ ይሄን ያህል በፍቅር ምናምን አይደለም። በጣም ትንሽ ቀን ለሱነት ሰው ብታሸንፍ ዴት የምታደርጊው አይነት ሰው ነበረ? እስከ ጋብቻ የምትሄጂው አይነት ሰው ነው? ሜቢ እንደው ሙቭ ትንሽ ልናረግ እንችል ይሆናል በዴቲንግ እንትን። ከዛ ግን አንዳንዴ ስንት ወር ነው ይባላል ጸባይ የምትለዩ አይደል? ከዛ ወለ የሚቀያየር 3 ወር ምናምን ከዛ ወለ የሚቀያየር አይነት ሰው ቢሆንስ? አሁን ላይ ዴት ማድረግውን ሰው በጣም እየፈራው ጊዜው ያስፈራሻል። ኢቭን አሁን በካሜራ ስለታየሱ ምናምነቱ አይደለም አታውቂውም ውስጡ ባህሪውን ጀርባው ምን እንዳለ አታውቂ እና ሞር እየቀረብሽው ስትመጪ ወይ የምትለያይበት ይሆናል። እሺ ማለት ተመሰጋግነሽ ትለያያለሽ። ደግሞ መቀጠልበትም ሊሆን ይችል ነበር። ግን አሁን ልክ ኢሊሚኔት ሲደረግ እግዚአብሔር ይመስገን በቃ እግዚአብሔር ታይፔን አዘጋጅቶልኝ ነው ማለት ነው ብለሽ ከታረጋልሽ ሳካ። ወደ ታይፕ ስንመለስ ለምሳሌ ልጅ ያለው የእድሜ ጋፕ በጣም ብዙ ምናምን አክሴፕት የምታደርጊው ነገር ነው? ከኔ በፊት ለሆነ ነገር እኔ እንትን አለ በሚመጣው ማለት ነው። አሁን ከኔ በፊት ሆኗል ገባሽ? ልጅ ያለው ከኔ በፊት ነው። ሜቢ እኔ ጋር ያለ ቢሆን ያ ልጅ የተፈጠረው ምናምን ሜቢ ቺቲንግ ነው ምናምን ብለሽ እንትን ታያለሽ። ግን ከኔ በፊት ለሆነ ነገር እኔስ እናት ሆኜ ቢሆን ኖሮ ገባሽ? እኔስ ልጅ ኖሮኝ ቢሆን ኖሮ ምናምን ብለሽ እሱን ነገር ልታስገቢበት ትችላለሽ። ከዛ ወዲህ ግን ሜቢ ጋፕ ግን 10 አመት ሜቢ አልጠላም። ከበዛ 10 አመት 5 አመት ነው። እሷ ምን ያህል ነበር የሚበልጠው? 12 ግን አይመስልም 37 ነው 37 ነው እንትኑ አይመስልም። የፌሻል እንትኑ 37 አይመስልም። ግን ኤጅስ ነበር በሚለው ይዘነዋል። እሺ ይሄ ቦክሲንግስ ሪል ነበር ወይስ ስክሪፕት ነበር? ምክንያቱም እንዴት አየሽው? ሪል ከሆነ ለአንድ ወንድ ለማሸነፍ ሴቶችን መቀጥቀጥ ሳይገንታይ አሁን ልታጣይኝ ነው ከነሱም ጋር ምን አስባችሁ ነው? ምን አሰብን? እንዴት መሰልሽ አንድ ቦታ አስባችሁ ነው ያልኩት ሀሳቡን ያመጡት ሰዎች ምን አስባችሁ ነው? በእውነት እኔ አታውቂውም። ለምሳሌ ባስኬት ቦታ ሲወስድሽ ትበያለሽ ቦታው ላይ ስትደርሺ ነው የምታውቂው። እሱም የሚያውቀው ነገር አይደለም የሱ ሀሳብ ግን አይ ቲንክ አንዳንዴ ያስበዋል። አይ ቲንክ እሱም አለበት ይመስለኛል። ማለት እንዲህ ቦታ ብንወስድ አሁን ባስኬት ይወዳል እሱ ቦክሲንግም ትንሽ ፌቨራይቱ ነው ምናምንና የሚወዳቸው ቦታዎች ላይ ሊወስደን ይፈልጋል። አሁን ባስኬቱን አናውቅም። እዛ ስንደርስ ነው ያወቅነው። እኔ አሁን ጥፍር ነበረኝ በዛ ሰዓት ተሰበረ ጥፍሬ ምናምን ሪስክ ወስደን ነው ለምንጮተው። ቦክሲንጉ ግን እንዴት ነው የዛኔም ጥፍር ነበረኝ እና ማታ ምን አለኝ እቺን ጥፍርሽን እንትን ባያት ቆራጫት ለነገ እንትናችን አይመቸንም አለኝ ማለት ነውና ነገም እንዴት ነው ምን ሄደው ምናምን አልነግርሽም ግን ተቆራጩ ነው ያለኝ። ተቆረጥኩት ምናምን ልክ ይዞን ስንሄድ ስንገባ ነው ሪንጉን ስናይ በቃ ይገባል ቦክሲንግ ነው አለን። ሶ ኢሊሚኔት ላለመደረግ ሙቭ ኦን ማድረግ አለብሽ ግዴታሽ። አልገባም እምቢ ካልሽ ኦሬዲ ጭንቅላትሽን ካሳመንሽው እንደወደቅሽ ነው የምትቆጥሪው። ኢሊሚኔት ትደረጊያለሽ ትባረሪያለሽ። ዋይ እዛ ድረስ ደርሽ ይበለሽ ትገቢያለሽ ቦክሲንግ። ትንሽ እንትን አሳዩን ይሄ ቦታ ይመታም ምናምን ትንሽ አነቃቁንና ወደ ሪንግ እና ትንሽ እንደውም እኔና ፌቨን ፈርተውን ነበር። ፊዚካሊ እኛ ገዝፈን ይሁን ለምን እንደፈሩን አልገባኝም። ግን ያው ትንሽ ፌቨን ትንሽ እንደውም ልትፈራ የምትችል ናት ከኔ ይልቅ ብረት ታነሳለች እሷ ምናምንና ኢቨን እኔ እንኳን እፈራታለሁ እንኳን ሌሎቹ። ከዛ ግን እኔንም ይያሉን እንግዲህ ተፋልመን አሸንፈን ወጣን። ቻሌንጆች የቱ ነበር በጣም የከበደሽ ከመጀመሪያው እስከ መጨረሻው? ከበደኝ የምለው የለኝም። ሜቢ ቦክሲንጉ
ቦክሲንግ ምን ፈራው እንደው ጥርስ መውለቅም አለ አጉል ቦታ ተመታተንም የሆነ ነገር ይመጣል በቃ ምናምን እሱን ነገሬን ግን ይችየው ነው ይሄን ያለ አሁን ካሜራ ኦን ባለበት ሰዓት አልተናገርኩትም አሁን ሌሎቹ አንፈልግም ምናምን እንዳልኩት አላልኩም ለምን ትፈራላችሁ ምናምን ያልኩት ግን ቀንሽ አደጋ እንኳን ብትደርስ ማን ነው ሪስኩን የሚወስደው እቺ ልጅ አንድ ነገር ብትሆን ወይ እኔም ብዙ የሆነ ነገር በሆን ምናምን ትያለሽ ከዛ ግን እዛ ላይ ልክ ስትገቢ አትፈሪ ቀለም አሸነፍ ነው ቀጣይ ራውንድ እንድታልፊ ያደርግሻል ኢሊሚኔሽን በሱ የሚሆንበት ኬዝ አለ ቪዲዮውን ስታዩ ይሄን ነገር ባላደረኳት ወይ ይችን ነገር እንደዚህ ባረጋት ኖሮ ምናምን ያስባልሽ ምንድነው because እንደ ኦዲየንስ ነው ቁጭ ብለሽ ራስሽን ስታይ ነበርና አይንሽን ኦኬ ስቲል ነው የሚቆጨኝ አይኔንና የመጨረሻው ቀን ኢሊሚኔት እና ቤተል ስንደረግ ለምን እንዳላቀፍኳት ስቲል ነው ይግራ ይገባኛል ለምን ነው ኮንግራ ለምንድን ነው ያላልኳት ከዛ ካሜራ ኦን ሆኖ ኮንግራ አላልኳት ጀርባ እኮ ብያታለሁ ለምን ካሜራ ላይ ለምን አልሆነም በቃ እሱ ነገር አናደደኝ ከዛ አሁን ሰው ደግሞ እንደምቀኝነትም ነገር ምናምን አይብሻል ግን ብያቸዋለሁ ሁለቱንም እንኳን ደስ አላችሁ ምናምን ብያለሁ ግን ካሜራ ኦን አለመሆኑ ይዘሰት ያናደደኝ ናሱ አይኔን ትንሽ ባስተካከላት ሌላ ምንም የለኝ ባላደረኩትም ትይስ የለም ኦኬ ከነበሩት እንግዲህ 10 ቆነጃጅት የራሳቸው የሚያምር የራሳቸው የተለያየ ነገር ያላችሁ ሴቶች ናቸው ከዛ ሁሉም ይፈርጥ ያሳያሉና እንዲሁ አይተን እንትና ግን የሆነ አንደኛ ሁለተኛ ሶስተኛ ምናምን ብለሽ የምትመድቢው ነገር የለም ገና እንደገባችሁ የሆነ እንትና ግን ከአንድ እስከ 3 ውስጥ ምናምን ይኖራሉ ብለሽ ሊስት ያደረግሻቸውን ሰዎች ነበሩ እስቲ ንገሪኝ ፌቨን አንደኛ ቤተል እንዴት መሰለች ዝም ትላለች ግን ኢፈርት ታሳያለች ጎበዝ ናት እሷን ሁለቱን ገስ አድርጊያለሁ ኤንድ ሜቢ ማን አለ ሌላ ዮርዲም እንትናት ግን ራሴንም ጠብቂያለሁ እኮ ግን አሁን ሁለቱም ሞር በተለይ ፌቨንን ጠብቂያታል ለምሳሌ በጣም ኢፈርት ታሳያለች በጣም ምናምንና እኔ አልወድቅም ምናምን ትለናለች ማለት ነው ቁጭ ብለን ቀፈራለሁኝ እሷቶን እንዴ እንደምታሸንፈው ምናምን እንዳለው ከዛን ሰዓት ኢሊሚኔት ያደርጋት ሁላችንም ነው የደነገጥነው ከዛ ቤታለን በቃ መጠበቅ የጀመርኩት ቢን ኮንፊደንስ የተሰማሽ መቼ ነው አንደኛ ወጣለው ወይ ምናምን ነገር ብለሽ 4 ስንቀር በቃ ልክ ከሁለቱ ሎይል ብሎ ሲጣራው በቃ ካምባሉ ትንሽ ተስፋ አለኝ ከዛ እድልም ስትወጣ ከዛ ሪች ስትል 2 ስንቀር በቃ ቶፕ 3 ከደረሱ ለነገሩ በቃ ይሄን ያልኩት አቺቭ ማድረግ ቢያንስ ገብቻለሁ እንግዲህ ከ300 ምናምኑ ማልፈሽ 10ኛ ደርሰሽ ቦክስ ተፋልም ምን ብዬ አልፌ ራሴን ታች ከማድረግ አልፈለኩም እንደው እስከ 3 እንኳን በደርስ በያለሁ 3 አድርቶኛል እንግዲህ መስከን ከነበሩት ኢሊሚኔት ከተደረጉት ሴቶች ውስጥ የእንትና ግን በቃ ፌር አልነበረም በዚህ ምክንያት የሆነ መውጣቷ በቂ አይደለም ምናምን ብለሽ እንትን ያልሽበት አለ ሁሉም አንዳንዴ ፌር አይደለም ትይባቸው እንትን አለ የሱ አመለካከት ነው ያንቺንም ጨምሮ ማለት ነው የራስሽን ሐሳብ ስለሆነ የምታው አሁን የኔ ምክንያቱ አልገባኝም ምክንያቱን ጠይቆልኝ ብዬ ነበር የዛን ቀን ኢንተርቪው ላይ ድሮ ምን ይደረጋል አንድ ሰው ኢሊሚኔት ሲደረግ እንዲያደርጋኝ ነው እንዲ ነው ብሎ የኔን ነገርልኝ የለኝም ሶ ኦፍ ካሜራ ማለት ምንም ማለት የሚናገረው ነገር የለውም ገባሽ ከዛ በቃ ሁለት ሰው ግዴታ አንድ ሰው መምረጥ ነበረበት በቃ እሷ መረጣት አለቀ ብዬ ነው የሰርኩት የሆነ ነገር ሜቢ ከኔ በልጣ ሊሆን ይችላል እኮ አንደኛ ወጣችሁ ብዬ አስባለሁኝ ግን ምክንያቱን ማወቅ አለብኝ ነው ሎይልኮ በዚህ በኩል ኳንሳብኝ ነው ቤተልን የመረጥኳት ምናምን ቢ ኦኬ ስፌር ብታያለሽ ግን አሁን ዮርዲን በግጥም ጣልኳት ስናፊር ግጥምሽ አልገባኝም ስናፊር ያው ለኔ አልቀበለው ማላቅም ለሱ ሆኖለት ሊሆን ይችላል ሜቢ የሄርሜላ ፌር ነው ማለት ምንድነው አይኑን አታየው እምነት ነው ተቀጥሽ ኮራማ ማለሽ ምናምን እሱ ነው ሴንስ ይሰጣል ያ ኮኔክሽን ብዙ የለንም ሴንስ ይሰጣል እሱ ግን አንዳንዴ ባስኬትቦል አልተጫወትሽም ብሎ መጣል እንግዲህ መሳያ የጣልክበት እንትን ላንተ ፌር ነው ለኛ ግን እንትኖቹ ፌር አልነበረም ሞስትሊ ፌር አልነበረ ግን የኔንም ደግሞ የራሴንም ሳይው ደግሞ ምንም ስቲል ነው ሊታወቅልኝ አልቻለ እዚህ ወቅትቻለሁ የትኛው ዴትሽ ነበር በጣም የወደድሽው ከሱ ጋር ሞር የሆነ እንድትቀራረብ ያደረገሽው አንቺ ኢንጆይ ያደረግሽው እንትን የሰራን ጊዜ አይ ቲንክ መጨረሻ 3 እና 4 የቀረን ጊዜ ሁሉም አንድ ሙሉ ቀን ዴት እንወጣ ነበርና ሸክላ ሰርተን ከዛ ፍሬንድሺፕ ሄድን ራት በላን ምናምንና
ሞር ክሎዝ ሆነን እንደውም እኔ ሞር እንደዚህ ሲያወራ ምናምን አይቼው አላውቅም ነበር እኔም ፍሪ ሆንኩኝ እሱም በቃ ፍሪ መጨፈር መደነስ በቃ መንገድ ላይ እንደፈለግን ሆነን ምናምን የገባነውና እንደሌላው ጊዜ ካሜራ ኦን ሆኖ እንዴ ጭንቅ ብሎኝ ምናምን አላወራው ፈታ ብለን ነበር እዛን ቀን እሺ ከዛ በኋላ ሾው ወደ ማለቂያው ሁለት ስትቀሩ ወደ ነበረው ነገር እንመለስና ስለሱ ንገሩን ቤተል ጋር ስለነበራችሁ ነገር ከዛ ውስጥሽ ይነግርሽ ነበር ወይ ማን አንዳንዴ እኮ ካዳመጥ ነው ይነግረናል ውስጣችን ደስተኛ ስሜቴን ያውን አምናለሁ የሆነ ቦታ ላይ ስለ አያቲጂ ብሎኝ ግን ሳልሰማው ቀርቼ ሄጄ ወይ ባልሄድኩኝ የምልባቸው ጊዜያቶች አሉና ሰው ውስጥሽ ነግሮሽ ነበር ወይስ ደግሞ ቤተል ነበርሽ ታሸንፋለሽ ብለሽ የምታስቢው ሁለታችሁ የቀራችሁ ጊዜውም ትንሽ ረጅም ነበር እንደመስለው ነበርና ስለሱ ጊዜ አውሪኝ እስኪ ሞር እንደውም ከሱ ጋር ሞር ኮኔክሽን ኖረን አብረን አንድ ሩም ራሱ ሼር ማድረግ ጀመርን እሷ መቋን እኔ ጋር ይዛ መጣች ምናምንና ሞር በደንብ ያወኳት መጣውኝ እሷንም ግን ስፈራ ያለሽ የሆነ ሰዓት ወይ አሸንፋለሁ ምናምን ብለሽ የልብ ይሰማሽና ግን የሷን ዴት ምናምን ስለማላቅ አሁን ተመልካቹ ነው ቁጭ የማየው የነሱ ዴት እንጂ አታውቁም ነበር እንዴት እንዳሳለፉ እንዳወሩና እና የሆነ ሰዓት እኔ ቤተልን እውነት ለመናገር she's too smart በጣም ስማርት ብሪሊያንት የሆነች ልጅ ናት እኔ እሱን ነው መመሰከርላት እና የሆነ ሰዓት ፈራታለሁ ታሸንፊው እንዴት ልጅ ምናምን ያስባለኝ ሰው መሸነፍም እንዳለ በውስጥሽ ታሳምኚውና በቃ 50-50 ነው የሆንኩት እኔ አንዳንዴ ይሄ ማሸነፍን 90% አርጌ ወይ 10%ን አልወድቅም ምናምን ቢብል ልሰበር ይችላል ነበር ገባሽ እዛ ላይ ሰው 50 ነው ልክ ሊመርጣትም ይችላል ላይመርጠኝም ይችላል ምናምን የሚለውን እሱን ታረጊና ውስጥሽን ካሳመንሹ ኮኔት ነው ሶ እኔ አሁን ያሰብኩት እሱን ነበር 50-50 አርጌ ራሴ ይሄም ፉሊ አሸንፋለሁ ብያለሁም እዛ ሁለተኛም ደርሼ እንደዛ አላሰብኩም 50-50 ግን አርጌዋለሁ ራሴን በቃ አዘጋጅቻለሁ ራሴ ሶ እዛ ሰዓት ሲነግረኝ ኦኬ ብለሽ አቅፈሽ መተው እንጂ አስቢው እዛ ደርሻውን 90% አርጌ ራሴን አሸንፋለሁ ብዬ ያን ፐርሰንት ለራሴ የልብ ሰጠው ኖሮ በጣም የሆነ ነገር ይስብር ይልብኝ እንደሆነ አምናለሁ ከዛ ምን ተሰማሽ ደንግጫለሁ መጀመሪያ ግን እዛን ቀን ሜካፕ ስንሰራ ፎሪድ ውስጥ ያውቆታል የሆነ ሌላ ጊዜ ተናግሬዋለሁ ሾው ላይ ስንሰለፍ ምናምን ልቤ ይመታል ምናምን ከዛ ሎየል ሲል በቃ አንዳንዴ እኔ ማምነው ምንድነው ልቤ በጣም ይሄ ወይ ሲመታ ውስጤን ሲጨንቀው ያ ነገር ይሆናል ማለት ነው ምንም ካልመሰለኝ ግን ያ ነገር አይሆንም ብዬ ነው ማስበው ውስጤንና የዛን ቀን ምንም አልመሰለኝም ሁሉም ሴቶቹ እየመጡ ሉ እንደዚህ ቢፈጠር ምንም እንዳትሆኝሽ ምናምን ይሉኛል እንዴ የምርም ልወድቅ ነው እንዲናት ሰዎች ምንድነው ምናምን ብዬ ትቻቸዋለሁ ከዛ የምርም ግን አጠገቤ መጥቶ ሲቀመጥ እንደ ድሮ እንትን አላልኩ ምናምን ከዛ unfortunately በቃ አንቺን አልመረጥኩሽ ምናምን ሲል ኦኬ ግን እዛች ጋር አሁን ዓለም አቀፌ ስቲል ነው ቆጨኛል በቃ ንገሪያት ያው እግዚአብሔር ምስክር ነው በጣም ነው በቃ የሚቆጨኝ ማለት ነው መልክት አስቀምጪላት ያው ይሄው ቢኡነት ኮንግራ ግን የዛ ሰዓት ካሜራ ኦፍ ሳይሆን እንደዛ ባደርግ ደስ ይለኝ ነበር ለሾው ምናምን እነሱ ሳይሆን ማድረግ ነበረብኝ ግን ደስ ብሎኛል እነሱ ሾው ላይ የነበረሽን ይፈርት አይተናል በሪ ላይፍ ግን ዴቲንግ ስትወጪ ወይ ሪሌሽንሺፕ ላይ ያለሽ አስተሳሰብ ምንድነው ለምሳሌ አሁን እንደ ድሮ ዘመን አይደለም ተቀይሯል ፕሪንሰስ የሆኑ ወንዶች መጥተዋል እሷ ትደውልልኝ እሷ ምን ትበለኝ በፊት ደግሞ እኛም ስናድግ 90 ላይ የምናውቀው ሞር ኢፈርት የሚያሳየው ከመጀመሪያውም ሂዶ የሚጠይቀው ምናምን ወንዱ ነው ከዛ ሴቷ መራጭ ናት ማለት አንድ የሆነ at the same time 10 ወንዶች ምናምን እኮ ሊጠይቋት ይችላሉ ግን እሷ ናት የተሻለ የሆነ ባሊን የልጄም አባት ብላ የምትመርጠው እሷ ናት ሶ ሴቶች ነች ኢንዳይሬክትሊ መራጮች ማለት ነው በፊት አሁን ላይ ያው ነገሮች ተቀይረዋል ምናምን ግን ያንቺ ባህሪ ምንድነው 50-50 ብለው የሚያስባሉ ሪሌሽንሺፕ ላይ አይ ሞር ኢፈርት ከወንዱ ነው ብላም ታስባል ያንቺ ነገር 50-50 ይሻለኛል እኔ ለምሳሌ አሁን አንዳንዴ እንኳን ሁሉ ነገር ወንዱ ያድርግ ሁሌ እሱ ይጋብዝ ሁሌ እሱ ያድርግ እንዴ ምን በወጣው ልጅ ማለት ለምን እንዴ እኔም ሰራለሁ እሱም ይሰራል እኩል አንድ ቤትም እኮ ስትኖር የምትከባበሪው እኮ እኩል ስትሰሪ እኩል ስትገቢ እኩል ስታወጪ ነው እሱ ብቻ ያወጣ ሲሆን የሆነ ሰዓት ላይ እንዴት ነው እኔ ዝቅ ያልኩ ነው የሚመስለኝ ማለት ሁሌ እሱን እጅ ጠብቄ መብላት መጠጣት ነው ያሉት እስቲ አሁንም ሪሌሽንሺፕ ላይም ሆነሽ ማረክ ካለብኝ ካለኝ ችግር አለ
ሁሌ እሱ ይጋብዝ ሁሌ እንደዚህ ያድርጋል ለምን ያድርግ ማድረጉን አልጠላም ግን ደግሞ ሁሌ ሲሆንብኝ ደግሞ አልወድም እኔም ማለት አለኝነት ሳይሆን ቀድመሽ አንቺ ብትወጁ የምትጠይቂ አይነት ሰው ነሽ ወይስ እስኪ ጠይቅሽ የምትጠብቂ አይ እንደዚህ ኩራተኛ እንትን አይደለም ከወደድኩት ሙቭ ኦን አድርጋለሁ የፍቅር ጥያቄ ታቀርቢለታለሽ አታስቂኝ ምን ችግር አለው ምን አቃለው ጥያቄ ኮኔ ችግር የለውም ሰው አይ ችግር አለው የሚል አለ ግን ጊዜም እኮ ይሄዳል ማለት ብዙ አማራጮች እንዳሉትም እሱም አለው አንቺም አለሽ ብዙ አማራጭ እኮ ግን አንቺ እስከወደድሽው የሆነ ነገር ካለ ኦኬ ሙቭ ኦን ታረጊና እሱ የማይፈልግ ከሆነ አንቺም ላይክ እንትትልሽ ግን እየተጠባበቅሽ ጊዜሽም ከሚያልቅ ምንም ከሚል በቃ ጠይቀሽ አንደኛሽን አፍርጠሽ እንዲ ነው ላይክ ትፈልጋለህ ወይስ ምናምን ታያለሽ ነው ካለሽ ኦኬ ብለሽ በሰላም መለያየቱ ነው እንጂ ነው አሁን ለምን አልፈለግክም ምናምን ይምጨቀጨቅም አይደለም ካልፈለገው ኦኬ ብለሽ ትታያለሽ ከዛ ደግሞ ከሆነም ደግሞ ሆነ ብለሽ ትቀጥያለሽ ሚደብርሽ ምንድነው because relationship ላይ ስለነበርሽ ሚደብርሽ ምንድነው አክሴፕት ማታደርጊው ነገር ከወንድ ወይ ከሪሌሽንሺፕ ምናምን በቃ ወይ የኔ ሬድ ፍላግ ነው የምትይው ወይ ይሄ መስመሬ እንዲያልፍብኝ አልፈልግም የምትይው ነገር ምንድነው ቺቲንግ አንድና አንድ እሱ ነገር አንድ ሰው ቺት አድርገ ማለት ከጀመረ እንደ ሱስ እንደንትን ይቀጥልበታል ብዬ ነው ማስበውና አንዴ ቺት ማድረግ ከጀመረ ለኔ እሱ ነገርና ዲስሪስፔክት የሚያደርግሽ ከሆነ ቤተሰብሽን ይሄ የማይወድ አይነት ነገር ከሆነ ምናምን ነው ከወደደሽ እስከነውሉ ነገርሽ ስለዚህ ቺቲንግ ነው ያሉድምበት ፈጥሮ ሲቀጥልም ደግሞ ይሄ ማዋሸትም ማይዋሽ እንደው አይዋሻት ዋሽ እማይዋሽ ሆኖ ከዛ ደግሞ ዲስሪስፔክት የማያደርግሽ የሚያከብርሽ በየሄድሽበት የሆነ ማታፍድበት ሰው ሆኖ ሞር እንትን የሚልሽ አይነት ሰው ነው እንጂ እውነት ነው ብዙ ንግግሮች ላይ ወንድ ልጅ አክብሪው ወንድ ልጅ ክብር ይወዳል ነው የሚባሉ ነገሮች ሰማለው ግን ክብር ለሰው ልጅ ሁሉ ነው የሚያስፈልገው እውነቱን ለመናገር እንደውም ሞር ክብር የሚገለጠው አንዳንዴ ሴት ላይ ሊሆን ይችላል ለምሳሌ መኪና ከፍቶ ሲያስገባሽ ወንበር ሲስብልሽ ምናምን እኮ አንቺ ስለማታደርገው አይደለም ምኑን እያሳየሽ ነው በዛ ክብሩን እያሳየሽ ነውና ሞር እንደውም ክብርን የሆነ ሴት ላይ የሚገለጥ ወይ ደግሞ ወንድ ልጅ የሆነ ክብርን የምትቀበየው አርገሽ የምትቀበየው ነገር ነው እንጂ የሆነ አክብሩ ይብለሽ ስለታዘሽ የሚሆን ነገር አይደለምና አሁን ያ ሰው በዛ ደረጃ አክብሮቱን ሲገልጽልሽ የሆነ ጤነኛ ያልሆነ ሰው ካልሆነ በስተቀር ላታከብሪው አትችይም ላትወጂው አትችይምና ያ ክብር አይደለም ለሰው ለሁሉም ሰው እንስሳ ነው እንኳን ማክበር አለብሽ ነው አሁን አንዳንዴ ወንድ ልጅ ላይ ሁላ ብቻ ያደርጉትና ለምን ሴትስ እንዴ ክብሩን መልሶ ነው ሉዝ የሚያደርገው ክብር የሚጠበቅ ብቻ አይደለም የምትሰጪው የምትቀበለው ነገር ነው ዋሪፍ ለምሳሌ አሁን የፍቅር ጥያቄ ጠይቃለሁ አልሽ ለምሳሌ አሁን ቀደም ፕሪንሰስ ወንዶች መታል ቢሽለ ለምሳሌ አንቺ እንድትደውይ ብቻ የሚጠብቅ ቢሆን ሪሌሽንሺፓችሁ ላይ ታደርጋለሽ እሱስ በመነጋገር ፈቷለን ብዬ አስባለሁ ሜቢ ተነጋግረን ከመግባታችን በፊት እንደዚህ እንዲ ነኝ ምናምን ካለን በመነጋገር የሚያምን ሰው እንደው ተነጋግሮ የሚያምን ሰው መሆኑ አንድ ነገር ጥሩ ነው ግን እደውላለሁ የሆነ ሰዓት ድረስ ሜቢ ግን ደግሞ ሁሌ ከኔ ደግሞ ሲሆን ይደክማል ማለት ሊገባው ይገባል የሆነ 50 ነገር ሆኖ ምናምን እንጂ አይ ሁሌ ማለት ይደብራል እኔም እኮ እሱ አሁን በእኔም ቦታ ቢሆን ሁሌ እሱ እንዲደውልልኝ አልፈልግም ይሁን ይደብርሻል አንቺም አንዳንዴ እንዴት ነው ምናምን ብለሽ መደወሉን መልመድ አለብሽ ነው እኔ እንደዛ አይነት ሰው ነኝ 50-50 ቢሆን ናይስ እሺ ከዛ በኋላ ከላጤው በኋላ የተወሰኑ ወራቶች ምናምን ቆይቶ ወጣ እንደዚህ ኔጌቲቭ ነገሮችን አስተናገዳችሁ በዛ በኩል ደግሞ ጥሩ ነገሮች የመጡላችሁ ይመስለኛል እሱንም አስበሽ ነው ሪስክ ውስጥ የሚገባሽውና ላጤው ላይ በመሄድሽ ምን ተቀመሽ ምን ጎዳሽ ህይወትሽ ላይ ያመጣቸው ነገሮችን ነው ህይወቴ ላይ ሞር እንደው ስራው ላይ ፎከስ እንዳደርግ አደረገኝ አሁን የሆነ ፊታችን ሲለመድ ነገር ምናምን ሞር ወደ ስራው ዓለም ትንትይበታልሽና እዛ ላይ ነበረሽ ኮንፊደንስ እና ድፍረት ሌላ ቦታ ሌለኝ ማለት አትችውም ገባሽ እዛ ላይ ያመጣውትን ነገር ነው እዚህ ላይ ሌላ ስራ ላይ ማድረግውና ወደ ስራው በደንብ እንደገፋበት አድርጎኛል ይሄ አርቲንግ ውስጥ ነኝ ምን ጎዳኝ የሰው ያው ንግግሩ ምናምን ነው ትንሽ እንደው እንደሚለኝ እንጂ ምንም አፌክት ይሄን ያደረገብኝ ነገር አይደለም ላይፌም ላይ ቴንክስ ቱ ጋድ የሚረዱኝ ሰዎች ናቸው ሰራውንዲንግ ላይ ያሉትና ይረዱኛል ስነግራቸው የሚረዱኝ አይነት ነገር ናቸው ሶ ምንም ይሄን ያህል ተጎድቼበታለሁ ማለት ነገር የለም መስከን ሶ ያመጣልሽ ነገር ምንድነው አርቱ ላይ ወይስ በዚህ ስራ ላይ ብዙ ስራ
ስራዎችን ማስታወቂያዎችን እየሰራሁበት ነው ያለው ደስ ይላል የሆነ እንትንነቱን ስታዩ ፌም መሆን የሆነ ሰዓት ላይ ምናምን ታያለሽ መታወቅሽን ከዛ ደግሞ ስቲል ነው ደግሞ የሚሳደብ ሰው አለ ምናምን እነሱን ትንሽ ኢግኖር ታረጊና ጥሩን መቀበልሽ ባይ ዘ ዌይ ስድቡም እኮ ያጠነክርሻል በተሰደቡሽ ቁጥርም የሆነ ስትሮንግ እንድትሆኝ እንጂ ያው እንደወድቅ አላደረገኝም ሞር እንደውም እየሰራሽበት እንድመጭ አድርጓልና ደስ ይላል አልጠላሁትም ሰው ከተመረቅሽ በኋላ በተማርሽው እየሰራሽበት ነው ሳም ምን ላይ ነው ያለችው ወይ አሁን ሎይል ሞር ፕሮሞሽኑ ላይ ያለች ነው አሁን በተመረቅኩበት ስራ አለ ከአንድ ሙለ 3 ስራ አግኝቼ ነበር በዛ ሰዓት ግን ደሞዙ ላይክ ከዚህኛው እንደምታገኘው አይነት ነገር አይደለም ሶ ዌስት የምታረጊው ታይም እዛ አሁን ከአንድ ሰዓት ጧት ገብተሽ 11 ሰዓት ነው የምትወጪው ሁሉ ስራሽን እዛ ነው የምታረጊው እዚህ ግን የሆነ ቻፍ ታይምሽን ሊሆንሽ ነገር ታረጋለሽ ሌላ ስራ ትሰራለሽ ምናምን እኛው ሞር ፍሪደም ነገር ሰጠችኝ ነገርና ወደዚህኛው ገቦበት ያን እንግዲህ የሆነ ሰዓት እግዚአብሔር ካለ ሰራበታል ስለዚህ አሪፍ ሾርት ከት ሆኖልኛል እግዚአብሔር ሜቢ በተማርኩበት የሆነሽ ነገር ከፍቼ ሜቢ በራሴ እንደው እግዚአብሔር ካለ ልሰራበት ይችላል እንጂ አሁን ላይ ሐሳብ የለኝም በዛ ህይወት ምን አስተማረሽ ከፎንም ደጎነ ህይወት ከባድ ናት ማለት አንዳንድ ሰዎች እንዴት ነው ሁሌ ስትስቂ የምታዝኛ ይመስላቸው የምትሰበረ ይመስላቸው ምናምንና በውስጥሽ ብዙ የምትደብቂያቸው እንትኖች አሉ እኮ አንዱ ብሎሽ ላይ ስትይ እኮ ስንት ነገር አጋጥሞሽ ነው የምትይ ግን ጥሩ እናወራለን እንጂ ስንት መጥፎ ነገር ይሆንብሻል እና አንዳንዴ ሴት በመሆንሽ ብቻ የሚደርስብሽ በጣም ብዙ ነገር አለ የሆነ ጊዜ እኔና ሄርሜላ ቁጭ ብለን ያለቀስንበት ቀን አለ ከሾው በላይ በኋላ ማለት ነው በየሆነ ስራ እንዲህ ተብለን የሆነ በቃ ሴት ስለሆንሽ ምን የሚደርስብሽ ነገር አለ መንገድ ላይ ቆመን እንባችን መጣ ማለት ነው በቃ ተደብቀን አልቅስ ምናምን ብለን እየየ ብለን ለስራ ተጠርታችሁ ሌላ ነገር ተፈልጎ ማለት ነው እና ምናምን የሆነ ሴት መሆንሽ ራሱ እስከሚከብድሽ ድረስ የሚሆንብሽ ነገር አለ ከዛ ደግሞ የምትረሻቸው ነገሮች አሉ ግን እግዚአብሔር ይመስገን በእናት በአባት እጅ ማደግም ትልቅ ነገር ነው ሶ የነሱ ላይፍ ያየሽ ራስሽን ስትሮንግ ለማድረግ ትሞክራለሽ እሱ ነገር በደንብ ጠብቂው እኔ ጆርናሊዝም በማርም ከዛ በኋላ ፊልም ተምሬያለሁ እና የሆነ ዋናው በጣም ወደው ስራዬ ያሁን እየሰራሁበት ነው ግን ደግሞ ያው ተጨማሪ ሆቢ ይኖርሽ የለም እንደዛ ፊልምም ፈልግ ነበርና ደክሞኝ ባልሰራስ ብዬኝ ያቆምኩትና ጠብቂው በደንብ ይኖራል በዛው ልክ ደግሞ ትንሽ ናቸው ግን አሉ ጤነኛ ሰዎች ለስራ ብቻ የሚጠሩ ሰዎች ግን ትንሽ ናቸው የነሱ ቁጥራቸው ማነስና በሌሎች መዋጥ ነው የሆነ ኢንዱስትሪውም እንዳያድግ ያደረገው ስፊት እንዳይኖር የሚያደርገው ምናምንና በደንብ ጠብቂው እሱ ልብሽ ሊሰቀው አሁን እኛ እንደው አልዘኝላቸው እንደው ገና እንደም ሳስቢ የኛ ገና እንደም አሁን አዲስ ነን ገና እየመጣን ያለን እንደዚህ ካደረግሽ አስቢ ደግሞ ትልልቅ ቦታ ይደረሱ ደግሞ ምን አይነት ስትራግል ውስጥ አልፈው እንዳለፉ ምናምን ነው የሆነ አንዳንዴ ስታስብ ሴት መሆን ራሱ አንዳንዴ ከባድ ይሆንብሻል እግዚአብሔር ይመስገን ታልፈዋለሽ እሱ ነገር ነው እግዚአብሔር ልቦናቸውን ይመልስ በእውነት ይመልስላቸው ለነሱ ይመልስላቸው ምን ታኔ እንጃ አላቀም ምን አይነት ሳቲስፋክሽን እንደሚገኝ ግራ ይገባኛል አንዳንዴ እንግዲህ ሴቶች የራሳቸውን ጠብቁ ብቻ ነው ማለት ነው እና ምን እንደሚገርም ታውቂያለሽ እንደዚህ አይነት ለምሳሌ ፊልም ፕሮዲዩሰር ካስት የሚያደርግ ሊሆን ይችላል ዳይሬክተር ሊሆን ይችላልና የሆነ ቀደም ባልኩሽ መንገድ 2-3 ሰዎች እንደዛ ገጥሞኝ ነበር እኔምና ከዛ ደግሞ ያው የኔ ሙያ ዞሮ አገኛቸዋለሁ ወይ ደግሞ እኔ በጣም ማስፈልጋቸው ሰዓት ደግሞ አለ በተለይ ደግሞ ቲቪ ላይ የሰራው ቲቪ ላይ ተቀጥሬ ራሴን ማየር ሰዓት ወስጄ ሰራና እኔ ማስፈልጋቸው ነገር ኖሮ ተገናኝተናል ሶኪ ስራ ነው ያኛው አልፏል ህይወት ይቀጥላል ብለሽ እንትን ያልሽ አንዳንዶቹ ምናልባት የረሳሽው ይመስላችኋልና ከዛም እንደሚገርም ታውቂያለሽ ኢንተርቪው ሳደርጋቸው ወይ በቲቪ ስታያቸው መልአክ ነው የሚመስሉት እነዛው ሰዎች ማለት ነውና የሆነ ሪል ማንነታቸው ያለው ከካሜራ ጀርባ ነው ግን ካሜራ ላይ የሆነ አክቲንግ ባይ ኦልሞስት ዛጋም አክተረሷን የሚያለማምዷትን ነገር ነው እዚህ ጋር መተው እንትን የሚሉትና እኔ ጨዋነኝ እኔ ለሙያው እንደዚህ ከፍዬ እኔ እንደዚህ ሆኜ ተቀንጭ ነሽኮ ሳልበላ እንደዚህ አድርጌ መኪናዬን ሽጬ አይደል ያልሽከዛ ካስት ለማግኘት ክፍለ ሀገር ሁላ ሄጄ ነገር ሳሚያለሽና ያው አንቺ ነሽ ማለት ያለሽበት አሁን እንደዛ ሲባል እኮ ታውቂው አንቺ ነሽ አሁንና ካሜራው እንደዛ ሲያወራ ሰው ማያቅሰው ወይኔ አሁነቱን ነው ምናምን ብቻ አንቺ ግን ታውቂዋለሽ ያን ነገር የደረሰበት ነው የሚያውቀው
በቃ አንዳንዴም ወይ ደግሞ ሌላ ቲቪ ላይ ሄደሽ ምናምን ቤትሽ ቁጭ ብለሽ ስትያቸው ምናምን አንቺ ያው በቃ ሳቅሽ ነው የሚመጣው ስትያቸው ወይ ኡፍ ምናምን ነገር ትያለሽ ግን እዛ ጋር የሆነ የሚሰጡት ኢሜጅ የሚገርም ይሆንና ውጭ ላይ ሲወጡ አንቺ ኡፍ የምትያቸው ሰዎች ሌላ ሰው ግን እነሱ ጋር ፎቶ ለመነሳት የሚያየውን መከራ ስታይ ከባድ ነው ብቻ ያ ኤኒዌይስ ያው አውራ ነው ግን ይሄ ራሱ ሆዲፍ ጆን የሚባለው ብዙ ነገር አለው ግን ወደ አንቺ ስመለስ እንደምታውቂው የተገናኘ ነው የሴቶች ወር ላይ ነው ማርች የሴቶች ወር መታሰቢያ ነውና ሴትነት ደግሞ የሆነ እግዚአብሔር ተጨንቆ ተጠቦ የሰራት ህይወትን ትውልድን የምታስቀጥል ሰውን የመፍጠር አቅም የሰጣት እግዚአብሔር እና ከነዛ እኩል ደግሞ በጣም ብዙ ቻሌንጆችም አብረው ምክንያቱም ይሄ ለጠንካራ በጣም ውድ ለሆነ በጣም ለሚያምር ነገር በቀላሉ የሚሆን ነገር የለም ቻሌንጆች አሉ ቤትሽም ውስጥም እኮ በጣም ፋንሲ በጣም የሚያምር ነገር የምትዩ የምትሳሽለት ነገርም እኮ ቶሎ የሚሰበር ሊሆን ይችላልና ስለዚህ ፈተናዎች አሉት ያው ሴት ልጅ ብልሃተኛ ስለሆነች ግን ያው ቤቷን በጥበብ ትሰራለች ግን አንቺ ላይ የሆኑ የገጠሙሽ ነገሮች ሊሆን ይችላሉ ወይ ፋየር ስቴጅ ላይ ስትደርሺ ወጣትነት ላይ ወይ ኮሌጅ ስትገቢ በተለየ በሴትነትሽ ያስተናገድሽው ነገር ካለ ብናውቅ ደስ ይለኛል ኮሌጅ ስገባ ሜቢ ትዝ የሚለኝ ኦሪየንቴሽን የምንወስድ ቀን ላይ ኮሌጅ ለመግባት ኦሪየንቴሽን እና እኔ እዛ አካባቢ የሚሰራ ሰው ይሁን አላውቅም እሱ ብቻ ነው የሚያውቀኝ ግቢ በር ድረስ ይመጣል ትምህርት ቤት ማለት በጣም ነው የሚከታተለኝ እኔ ይሄን ነገር አላውቅም ከዛ የሆነ ሰዓት ላይ የሆነ ባለ ሀብት ነገር አይ ቲንክ የሚመስለኝ V8 ነው የሚይዘው ምናምን እሱን ነገሮች ካለቁ በኋላ ነው የተረዳሁት አይ ቲንክ የሆነ ከፖለቲካም ጋር የተገናኘ ሰው ነገር ነው ብዙ ሙከራዎች ነበሩ ምናምን የመድፈርም ምናምን ከዛ ግን እግዚአብሔር ይመስገን አምልጫለሁ ከዛ የመድፈር ሙከራ ሲቹዌሽኑን በደንብ አስረጅኝ ቀናው ማታ ነው ሰውየው ጋር እንዴት ተዋወቃችሁ እንዴት አመለጥሽ አሁን እውነት አምላኬንም ማምነው በዛ ቀን በደንብ መጠራው ጥሪ የስንት እንደው ሰማት ያልጠራውት ነገር የለም ማርያም እያልኩ በውስጤ ማለት ነውና ጋርዶች አሉት እንዴት ተገናኛችሁት መጀመሪያ እንዲህ ነው የሚያየኝ ምናምን እና የኦሪየንቴሽን ቀን ነው ተከታትሎኝ እኔ ከጓደኞቼ ጋር ሴንት ሜሪ የሚማሩ ነበርና ከነሱ ጋር ስወጣ ነው ያገኘኝ ትገልሽ አስገድደው ነው መኪና ውስጥ ከተቱኝ ምናምን ሰበቃ ያ ነገር እንዲፈጠር ነው ኦሬዲ እንደዛ እንዴት ነው ፑሽ የሚያደርግሽ እንደዛ እንዲፈጠር ነው በጋርድ ያስገባኝ ምናምን ሶ ገብቶኛል የሆነ ነገር እንደሚፈጠር ግን አምላኬን ተማጽኜ ምንም ብቻ በማመልጠው ወይ አምልጫዋለሁ ያን ነገር ምንም ሳይፈጠር ማለት ነው እግዚአብሔር ይመስገን ከዛ በኋላ ግን በቃ የሆነ ሰዓት ሰው የሚባል አስጠርቶኝ ግን ታልፈልሽ እንዴት ነው አባት ሲኖርሽ ወንድሞች ሲኖርሽ ምናምን ወንድን ታውቂያቸዋለሽ በእነሱ የምታየውና ሌላ ቦታ የምታየው ነገር ይለያያልና እኔ እነሱን በማያቸው አይን ሌላ ሰው ባይ ከባድ ስለዚህ ሰውን ጥሩንም መጥፎንም ጎን አዋኩበት ማለት ነው ተረድቻለሁ ትልሽ ከዛ በኋላ ድጋሚ መምጣት የማግኘት ምናምን ነገር ነው አይው ነበር የሆነ ሰዓት ላይ አይው ነበር ከዛ ግን አግብቶ ፖስት አየሁኝ ትልቅ ሰርግ ምናምን በጣም ባለሀብት እንደሆነ ምናምን በደንብ ሳጣራ የሆነ ብቻ የፖለቲካ እንትን ነገር እንዳለበትም ተረዳው ምናምን ካገባ በኋላ አይቾም ምንም ብየውም አላውቅም በቃ ቴንክስ ቱ ጋድ ያለፍኩት ከዛ በኋላ ግን በቃ ፈራለሁኝ አሁን ኢቭን ዴት የምታረጊውን ሰው ፈራለሁኝ እኔ ባክግራውንዱ ምን ይሆን ምን አይነት እንደው ትራውማታይዝድ ያደርጋል ክሪሚናል ሪከርድ ይኖርበት ይሁን እንደ ሰውዬ ምናምን ታያለሽ እኮ ግን ታልፈዋለሽ ሴት ብልሃተኛ ናት የሚባለው ነገር የተረዳሁት ያኔ ነው ግን በራሴ ምን አመለጥሽ ማለት እንዳልሽው በዛ ደረጃ አቀን ተጠቅራ አለፍኩት የዛን ቀን በንግግር ነው ማለት በቃ ውስጤ አታምኝም ከእንዴት መስልሽ አየር ጤና የሚባል ሰፈር ካወቅሽው አለ ከዛኛ ሌላ ታክሲ ይዘሽ ነው ግራር የሚባል ሰፈር የምትደርሹና ትንሽ ረጅም ነው መንገዱ ብቻዬን እያወራሁ እንባ ይወጣኛል የሆነ ሰዓት እየጠረኩ ምናምን ማለት ነው የሚሄደውና ያንቀጠቀጠኛል የሆነ ሰዓት ምናምን በቃ ቤት ያ ነገር እንዳይታወቅብኝ ሸፋፍኝ ያለፍኩት ግን ከሱም ጋር በንግግር ነው ቀሳስቂ ምናምን ሌላ ቀን እንደምትመጪ በቃ ምናምን ብዬ ፈታ የዛን ሰዓት መፍራቴን ቢያቅና የሆነ ነገር መሆኔን ቢያቅ እንዴት ነው ኃይል የሚጠቀም ሁላን ይመስለኝና አውቀዋለሁ ብጮ ማንም እንደማያድለኝ በዛ ሰዓት አውቀዋለሁ ግን እግዚአብሔርን አምኜ ነው የገባሁት በቃ
አስገድደው ሲያስገቡኝም አውቀዋለሁ። ስለዚህ ለዚህ እኮ ነው ሴት ልጅ ብልሃተኛ የምትባለው። አሁን በዛ ሰዓት እነዚህ ነገሮችን ፈጥረሽ ባትወርጂ በጉልበት ተታቢ አስቢ ባለቃቀስ ምናምን እኔ አሁን ማስበው ይሄን ምናምን ብል በቃ ኃይል እኔ ሁላ ጋርዱላ እንደው ሌላ ነገር እንደሚፈጠር ግን የሆነ ብልሃተኝነትሽን የሆነ ሰዓት ተጠቀሚያታለሽ ባታውቂውም የሚሆነ እንትንሽና በቃ ምናምን ብዬ አሳስቂ ፍራቼን አታውቂውም እጄ እንዴት እንደሚንቀጠቀጥ እንደነበር በቃ ሙከራ። ከዛ በኋላ የሆነ ሰዓት አየሁት ምናምን ክሰው በቃ ወንድ ልጅ ወይ ነው ያልኩኝ ስጠልተውኝ ማለት ነው የሆነ ሰዓት ድረስ። ከዛ ግን ኑሮ ነው ላይፍ ትኖሪያለሽ። ከዛ በኋላ ግን ጭንቅላትሽን ታሳምኛለሽ እንደዚህ አይነትም ሰው እንዳለ ጥሩም ሰው እንዳለ ታሳምኛለሽ እንጂ ሁሉም አንድ አይነት ናቸው ብለሽም ደግሞ አፈርጂ። ከዛ እንደ አባትና እንደ ወንድሞቼ መንገድ ደግሞ ፈሪ ያደርጋል። አሁን ሴት ልጅ ስትወልጂ ያለፍሽው ነገር ስለምታውቂ እንኳን እንደው ሳትወልጂም አሁን ላይም እኮ ትፈሪዋለሽ እኮ ደግሞ እንደዚህ አይነት ነገር ይከሰት ይሆን እንዴት ያለሽ ግን ዙሪያሽ ያሉትን ደግሞ ሰዎችን ስታይ አጎት አባት ምናምን የሚባሉት ላንቺ የሚቆረቆር ሰው እንዳለ ስታቂ ደግሞ ሁሉም ወንድ አንድ አይደለም ብለሽ ታስቢያቸዋለሽ ነው የሆነ አምሮሽን ትንታያለሽ እንጂ ኦፕን አትሆኚ። እኔ ኦፕን እንደሆነ አላረገኝም የሆነ ሰዓት ድረስ ጭንቅላቴን በክሎታል ነው የምልሽ። ሁሉም ሰው አንድ አይነት ነው ብዬ እንዳስብ ምናምን ግን እቺ ፔኔን ማንም አያውቃትም። እናትሽ ጋር ግልጽ ናት ግን ይሄንን አልተናገርም ለማንም ተደብቄ ባለቅስም አልቅሽ ምናምን ተራርቄ ይገባለሁ እንጂ ካምፓስ ሁላ እንዳትሄጂ ነው የምትከላከየው። ኦሬዲ እኔ መውጫዬ ነው ማለት ታክሲ የምጠቀምበት ነው ትራንስፖርት ተጠቀሚያለሽ ብዙ ሰው ታውቂበታለሽ ምናምን ደግሞ ያቺንም ነገር እንዳትከላከይ ቆይ ምናምን እንዳትበይ ትፈልጊያለሽ ነው ስትሮንግ እንደሆነ ረድቶኛል። ምናልባት ከዛ በኋላ ነው አይደል ሪሌሽንሺፕ ለመጀመሪያ ሞከርሽው እሱን አፌክት አድርጎብኛል ብለሽ ታስቢያለሽ ነው ነገር ያ እንዴት ነው ትራውማይዝድ የሆነ ብቻ ጭንቀት ይኖርብሻል። ስቲል ነው እኮ የሆነ ነገር አለብሽ እኮ ግን ደግሞ ታምኛለሽም ሰው ይሄ አሁን ሁሉ ነገሬን አልሰጥም እንደ ድሮ የሆነ 50 የሆነ ነገር አይብሽና ምናምን ነው ግልጽ መሆነው እንጂ እንደ ድሮ አልሆነም። ያኔም አፌክት አድርጎብኛል የሆነ የምትጠራጠሪው ምናምን ነገር ነው እዛ ትፈሪያለሽ ነገሮችንም ስትሰሚም እኮ ከምትሰሚም አንፃር ነው ደርሶብሽም ደግሞ ስታዩ ከባድ እንጂ ያኔ አሁን ትልቅ ነኝ እንጂ አሁን 7 አመት ተደፈረች ምናምን ሲባል ስትሰሚ ጭራሽ ጭንቅላትሽ እንትን ይላል። ነው በቃ ሴቶች ተጠንቀቁ እውነት ላገኛችሁት ሰው ሁሉ እንዴት ነው ግልጽ አትሁኑ ምናምን። አንድ ቀን ያገኘሽ ሰው ሁሉ እንትን ነው አይደለም የዛን ቀን ይስቃል የሆነ ቀን ጀርባሽን አጠንስሶ የሆነ ነገር ላይ ያርግብሽ ይችላል ነው እሱ ነው አሁን እንዴት ነው ለኛ ኤጅ በተለይ ከባድ ነውና መረጡ የምትቀርቡትንም ሰው መረጡ ባክግራውንዱን አጣሩ። እኔ እንደሱ ነው የምለው ማለት ለአንድ ቀን ላገኘሽው ሰው ሁሉ ኦፕን አለመሆን እሱና ራሳችሁን ጠብቁ ከምንም ነገር። አሪፍ ነው መጠጥሽ ውስጥ አታምኝም እኮ መጠጥሽ መጠጥ ራሱ ውስጥ አታምኝምና እንደው እኔ አንዳንዴ ምን አስባለሁ ጠጥተሽ እንደው ሽንት ቤት ደርሰሽ እንደው ደፍቼም ቢሆን ወይ ባልጠጣው ደስ ይለኛል ለዛ ዲስማች ነው ሰው የምጠራጠረው አሁን ላይ ተጠራጣሪ መሆን አንዳንዴ ጥሩ ነው ከሆነ አደጋ ሊጠብቅሽ ይችላል። ልባችሁን አትስጡ ግልጽ አትሁኑ በጣም። ወደ ላጤው ስንመለስ አቶ ነው የምትባባለው ሴቶች አቶ ሉል ነኝ እኔ ንገሪኝ እስቲ ስለሱ ከየት መጣ አቶ ከየት መጣ የመጀመሪያ ቀን ዛሬ ጋበዝኩላችሁ ያለላ ፖድካስት ተመልካቾች አቶ ሉኤልና እና ደግሞ ዝም ብላችሁ አትዩ ቤተሰብ ሁኑ ሰብስክራይብ አድርጉ አመሰግናለሁ። ሉኤል የመጣው ወልሽ የመጀመሪያ ስሜ ይከብደዋል እና የመጀመሪያ ቀን ያስተዋወቀ ምናምን ከመሳያ ጋር ለካ ሉኤል በሚለው ነው የቀለለው አይ ቲንክ እና ይሄና አበባ ተቀበያለሽ ለማለት ከተደረደ ሉኤል አለ ማለት ነው። እኔም ሳቄ መጣል ይሄን ነገር ኖቲስ አርጋውታል አበባ ከተቀበልኩኝ በኋላ እሺ አቶ ሉኤል ምናምን ተጀመረ። ስቲል ነው በስም የሚጠራኝ ሰው የለም አቶ ሉኤል አቶ ምናምን ስልካችን ሴፍ ስንደራረግ ራሱ አቶ ዮርዳኖስ አቶ ሉኤል አቶ ናችሁ በቃ አቶ በኔ ተጀመረና አቶ ሄደ በዛውና እድሜ ለመሳያ ጥሩ ስም አውጥቶልኛል አቶ ሉኤል ሳይሉኝ ራሱ ይከፋኛል። እኔ አሁን አቶ ሉኤል ነው የሚሉኝ አዲስ ስምም አዲስ ቤተሰብም አዲስ ነገሮችንም ለምጅበት የወጣውበት ቤት ነው እዛ ቤትና ደስ ብሎኛል እዛ ላይም በመሳተፌ። በህይወትሽ
በጣም ያዘንሽበት አጋጣሚ ላጤሽ ሆኖ ሊባል ይችላል? አላዘንበትም። ከወጣ በኋላ ባለው ፊድባክ አይ ስማች አላዘንኩበትም። የሚወድሽም ሰው እንዳለ እኮ የሚጠላሽም ሰው እንዳለ የሚወድሽ ሰው አለ። ኢቭን አሁን በውስጥ መስመር ኢንስታግራም አይዞሽ ምናምን ኢቭን ከውጭ ሀገር አሜሪካ ሆነው ቴክስት የሚያደርጉልሽ ሰዎች አሉ ምናምን ይሄን ነገር ስታይ ለካ ይሄም ሰው አለ ምናምን ትያለሽ። ስማች የኔል ስብር አላረገኝም። የባሰ እንደውም ጠንክሬ እንትን እንድትይ ያደርግሻል። አላዘንኩበት። ኦኬ ናይስ። ስለዚህ ወደ መጨረሻው በጉጉት ወደሚጠይቁት ጥያቄ እንሂድ። ላጤሹ ስትሄዱ የምር አንደኛ ወጣ አንዷ ሴት ከመሳያ ጋር ዴት አድርጋ ወደ ትዳር ለመሄድ ነው ወይስ ሾው ለመስራት በስክሪፕት የሚሰሩ ነገሮች አሉ አይደለ? ወይ ደግሞ እናንተ ወይ ተከፍሏችሁ ወይ ምናምን እንደዛ አይነት ነገር ነው ወይስ ሪል ነበር? አሁን እንደው የሷን ነገር አላውቅም። አሁን በኔ ቦታ እኔ በሆን ባሸንፍ ሜቢ ዴት አድርገን ወይ እንለያያለን ወይ ደግሞ እግዚአብሔር ካለ ትሄጂበት ይሆን ነው። ግን አሁን የሷን አላውቀውም። ዴት አሁን ላይ ምንም ማውቀው ታሪክ የለኝም። ዴት እያደረጉ ይሁን ምን ይበሉ ምናምን ማውቀው ታሪክ የለኝም። ግን ሜቢ ዴት ያደርጉ ሾው ሪል ነው ሪል የውሃ አጣጫችሁን ለማግኘት ተከፍሏችሁ ነበር? እንደ ስራ ክፍያ አለው መቼስ እንትን አትይም። ግን ታሪፍ ክፍያ ጥሩ ነው መስገን እንደ መጀመሪያነቱ ሾው እኛም እንደዚህ አይነት ነገር እንደመስራታችን ጥሩ ነው አሪፍ ነው መስገን። ግን ያው አንደኛ ለወጣ በተለየ ሽልማት አለው ወይስ 250,000 ብር ሽልማት አለው። ከዛ ደግሞ ብራንድ አምባሳደር ቀስተ ዳመና ትሆናለች። መጀመሪያ እቺ መስፈርት ተከፈለሽ? እኔ ስታውት ላደረኩበት ተመሳሳይ ክፍያ አለ ስትገቡ አይደል? አይ ስታውት ላደረግሽበት ተመሳሳይ ብር ነው የሚከፈልሽ። ለምሳሌ አንደኛ ስትባረሪ የሆነች ያህል ብር፣ ሁለተኛ ሲሆን የተደመረ እንደ ተባረሩበት ደረጃ ብሩ ይለያያል። ኦኬ። ከዛ ግን ጥሩ ብር ነው እግዚአብሔር ይመስገን። ሰው ያንቺ ስንት ነበር ማወቅ ይችላል? የኔ ብሩን ባልጠቅስም አሪፍ ነው። 10ኛ ድረስ ለሄደ ሰው አሪፍ ነው ምንም አይልም። ያው ብሩ ይቆየኝ ብሩ ትቆየኝና ቆንጆ ገንዘብ ነው በእውነት ጥሩ ገንዘብ ነው። ለሷም ይሄ ያኔ መስፈርቶቹ ላይ እንደዚህ ነበሩ የላከልኝ ነው። አሁን እዚህ ላይ ብራንድ አምባሳደር እንደምትሆኚ 250,000 ብር ሽልማት እንዳለው ምናምን መስፈርቱ ላይ ነበሩ። አሁን ሚስ ቤተል አሸነፈ የዛ እንትን ደምባል አሸናፊ ሆናለች። ይዛት ደስ ይላል በጣም። በሷም መልካም እድል ይገማት ባለችበት። ስለዚህ ወደፊት በመንጠብቅሽ ወይም መጨረሻ ማውራት የምትፈልጊው ነገር ምናልባት እንዴት ይመሳጥ ጠይቀኝ ነው ነገር የለም? እግዚአብሔር ይመስገን። አይ በቃ ፈጣሪ ይመስገን። ሌላ ቦታ ላወራሁት ነው ለሱራሽ ብዙ ኤክስክሉሲቭ ኮንተንት ያስወጣሽኝ። አይ ደስ ብሎኛል በእውነት ስለጋበዝሽኝ አመሰግናለሁ። በመጀመሪያ ፈጣሪሽን ነው የምታመሰግነው እግዚአብሔር ይመስገን። ሜቢ በዚህ ወይ ይሆናል የኔ እንትን ሊመጣም ይችላልና እዚህ ድረስ ከ310 ከ10 ሁለት ማድረሱ እግዚአብሔር ይመስገን። እናት አባቴ ወንድሞቼ ሰፖርቲቭ ናቸው በጣም ሰፖርቲቭ ባይሆኑ እዛ ሾው ላይ መጥተው አይቀርቡም። እዛ ሾው ላይ ልኩኝ ምናምን አንቺ ያሰብሽበት ነው ብለው መላካቸው ብቻ እኔ ላይ እንዴት ነው እምነት እንዳላቸው ነው ያሳዩኝ ምናምንና እግዚአብሔር ይመስገን። እነሱንም ጤና እድሜ ይስጥልኝ። ጓደኞቼ እዛ ያፈራዋቸው ከዛም በፊት የነበሩት አንቺንም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እኔም አክብረሽ ስለመጣሽ እንግዳዬ ስለሆንሽ ከዛ ብዙ የደበቅሻቸውን ነገሮች ስለራሽ አሪፍ ነገሮች ነው ያጫወትሽን። አመሰግናለሁ። ከዚህ በኋላም ቀሪ ዘመንሽ የስኬት ያሰብሽበት ጥሩ ነገር የምታደርጊበት እንዲሆንልሽ ከልቤ እመኝልሻለሁ። አመሰግናለሁ። ተመልካቾቻችን አብራችሁን ስለነበራችሁ ስለተከታተላችሁን ከልብ እናመሰግናለን። በሌላ እንግዳ ሳምንት እንገናኛለን። እስከዛው ግን አለላ ፖድካስትን አለላ ሚዲያን ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ እንዲሁም ደግሞ ለወዳጆቻችሁ ያጋራችሁ እንድትጠብቁን በአክብሮት ጋብዛችኋለሁ። መልካም ጊዜ ይሁንልን።